ማድረግ አካል ነው። አንተ ቤት ስላለው አይደለም ሌላም ቦታም ነው። ይሄንን እናምንበታለን። ልዩነቶቻችንን ጠብቀን ነው የምንሄደው። ልዩነታችንን ህዝብ ነው የሚዳኘን። ፖለቲከኛ እንደዛ ነው፣ ህዝብ ነው የሚዳኘን። እኔ እናንተ ተፋልጠን ተባብለን አንተ ምን መላጣ ብለኸኝ አንተ ጺማም ምናምን ብዬ ሙልጭልጭ ተደራርገን እኔም አንተን ትንሽ እያሳክየህ አንተ ምንን አሳንሰ ምንድነው የምንፈልገው? ህዝቡ የኔን ሐሳብ ይዞ እንዲሄድልኝ ህዝብ ነው የሚዳኘን እንጂ ብጥብጥን ህዝብን የሚጎዳ ነገር የባሰ ሊዳኘን እና አለቃችን ሊሆን የሚገባውን ከበታቻችን አድርገን እየጎዳ ነው። እንደ ጀርባ ቅማል ተለጥፈንበት እሱን እያቆሰልን መኖር አይጠበቅብንም። በምትችሉት መጠን ሰላማዊነታችሁን፣ ህሊናችሁን፣ ስርዓታችሁን ማንም እንዲሸረሽር አትፍቀዱበት። በዛው በርቱ ነው የምለው። ይሄ መጣራት አለበት። በደንብ የተጣራ ነገር እስክናገኝ አንተውም ሪሊ ነክሰን የምንይዘው ነገር ነው የሚሆነው። ቢኮዝ ተመሳሳይ ነገር እንዳይደገም ስለምንፈልግ። አመሰግናለሁ ስዩም። ለሌሎቹ እንድንስጥ። እሺ ኦኬ፣ አመሰግናለሁ ቢኬ። እንግዲህ ነገር ተናግሮታል። አርሊም እሱ የነበረበት ቤትም ሲናገር ሰምቼዋለሁ። በጣም ደስ የሚል ነው። ሁላችንም ይሄ እንደዚህ አይነት ወጥ የሆነ አቋም ሊኖረን ይገባል። ምክንያቱም አሁን እየሆነ ያለው ነገር ነጋዴዎች በዛ ደረጃ ንብረታቸው ተቃጥሏል፣ ከስረዋል፣ ወድመዋል። I don't think so ኢንሹራንስም ኦር ምናምን የሚያገኙበትም ነገር ያለም አይመስለኝም። I think ሲስተሙ ላይ ሞር ፎከስ ማድረግ አለብን የሚል ነገር ነው ያለብኝ። ስፔሻሊ ሲነገር የሰማነው አለ እንደ ፋየር ዲፓርትመንቶች I think እሳቱ በሚነድበት ጊዜ በፕራይስም በምናምን ሲደራደሩ ነበር የሚባለው ነገር እዛ ላይ ሞር ፎከስ አድርገን ሲስተሙ ሊቀየር የሚችልበትን ነገር ቢስተካከል ጥሩ ነው እንጂ ይሄንን እንደዚህ አይነትን ሮሮ ወደ ፖለቲካ እየቀየርን የተበደሉት ወገኖቻችንን ሞር በእነሱ ቁስል ላይ ጨው መነስነስ እንዳይሆንብን ይሄ በጣም መጠንቀቅ አለብን። ፖለቲከኞች ደግሞ ማወቅ አለብን ምንና ምን እንደምንሰራ ማለት ነው። ይሄ በጣም ሴንሲቲቭ ነገር ነው እና በጣም አመሰግናለሁ አያና። እንግዲህ I don't think so የቀረ ያለ አይመስለኝም። በደንብ እንትን ብሎታል። ግን ሁላችንም አንድ ሆነን መታገል አለብን። አያና በጣም ቴንኪው። እንግዲህ ይሄንን ነገር ላይ ሞር ሁላችንም ተያይዘን መግፋት አለብን እላለሁ። ቴንኪው ስዩምዬ፣ በጣም ነው ደስ የሚል። ቴንኪው ቃል። አመሰግናለሁኝ። የተፈጠረው ነገር በጣም የሚያሳዝን ነው። ከዚህ በፊት ከነበሩት ከተለያዩ ቦታ ከተለያዩ አካባቢዎች ከተቃጠሉት እሳት በላይ የሚያሳዝን የንብረት መውደም ነው የገጠመው። ስዩሜ ትላንት አስቀምጠኸዋል በደንብ አድርገህ ማለት ነው። አዲስ አበባ ማለት ብዙ የአደጋ መከላከያ እንትኖች ያሉባት ናት። አቅራቢያ ቦታ ያሉባት ከተማ ናት። እንትኑም መርካቶም ማለት እኮ ለሁሉም አደጋ ቢከሰት የትኛውም አክሲዳንት ቢፈጠር መከላከል የሚቻልበት ብዙ አይነት እንትኖች ያሉበት እድሎች መጠቀም ያለበት አካባቢ ነው። ያ ሆኖ ሳለ ለምንድን ነው ያንን እሳት መቆጣጠር ያልተቻለው የሚለውን ነገር የከተማው አስተዳደር መጠየቅ አለበት ብዬ ነው። ኃላፊነቱም ይህን መውሰድ መቻል አለበት ብዬ አምናለሁ። ምክንያቱም 5 ደቂቃ 10 ደቂቃ እንደ አንድ ሰዓት የተሰጡ በተከታታይ ከንቲባዋ የሰጡት መግለጫ እኔም ስከታተል ነበረ። በጣም እየሳኩ ነበር መከታተላት እና ይሆን በጣም እንዴት ነው እሺ ማለት የአደጋ ጊዜ መከላከያዎች ሳያስገቡ እንዴት ነው ጋዜጠኞች ገብተው ኢንተርቪው ሊያደርጉ የቻሉት? ጋዜጠኞቹ መግባት የቻሉትን ያህል እንዴት ነው የአደጋ ጊዜ መከላከያ ነገሮች ማስገባት ያልተቻለው? እና ጥያቄ የሚፈጥር ነገር ነው። ይሄ ሆን ብሎ የተደረገ ነገር ነው ወይስ ደግሞ ከምን አንጻር ነው? ይሄ ነገር ከወዴት ነው? ይህን አቅጣጫው በደንብ አድርጎ ተጠንቶ የከተማው አስተዳደር አጠቃላይ ተጠያቂነት መውሰድ አለበት ብዬ ነው የማምነው። መጠየቅ ያለበት የከተማው አስተዳደር ጭምር ነው እና ማህበረሰብ ላይ መጠቃቀም ሳይሆን መጠቃቀም አያስፈልግም። የከተማው አስተዳደር ለሆነው ነገር ሁሉ
ዛች ጋራ መቆጣጠር ባጭሩ ምድር ላይ መቆጣጠር ይችል ነበር ህንፃው ላይ እንኳን ሳይደርስ ማለት ነው መቆጣጠር የሚችልበት ብዙ አይነት እንትኖች እድሎች ነበሩ ያንን ነገር መጠቀም ለምን አልቻለም ተጠያቂ መሆን ያለበት የከተማው አስተዳደር ከንቲባዋ ጭምር ተጠያቂ መሆን አለባት ብዬ ነው ማምነው ምክንያቱም ከ15 ቀን በፊት ጅማ ቢሽሼ የገበያ ማዕከል ተቃጥሏል እንደዚህ ሚዲያ ላይ ወጥቶ አልተራገበም እንጂ ስዩሜ ከ15 ቀን በፊት መስቀል አካባቢ ላይ ቢሽሼ የገበያ ማዕከል ቢሽሼና መርካቶ ማለት የጅማ ያለው መርካቶና ቢሽሼ የገበያ ማዕከል ያለው ከአውቶቡስ ተራ አዲስ አበባ ላይ ከአውቶቡስ ተራ እስከ 7ኛ ነው ርቀታቸው ያለው ማለት ነው ተያያዥ ናቸው ቢሽሼ ሙሉ በሙሉ ወድመዋል የገበያ ማዕከሉ ያ ሚዲያ ላይ በዚህን ያህል አልተራገበም አዲስ አበባ ላይ ተራግበዋል ለምን አዲስ አበባ ላይ የተራገበው መቆጣጠር ይችል ነበር መንግስት አካል መቆጣጠር ይችል ነበር እሳቱ ምክንያቱም ብዙ እድሎች የመቆጣጠሪያ እድሎች ስላሉት ማለት ነው መጠየቅ ያለበት የከተማው አስተዳደር ከንቲባዋ ጭምር መጠየቅ አለባቸው ካሳ ራሱ መክፈል ያለበት በአጭር ጊዜ ላይ ካሳ ካልከፈለ ይሄ ማህበረሰብ ይሄ ያውን የወደመበት ነጋዴ ምን ላይ ነው የሚወርቀው ካሳ ባስቸኳይ ካሳ መክፈል አለበት አመሰግናለሁ በነገራችን ላይ ከታች ኮሜንት የምትጽፉ ሰዎች ተረጋጉ አንደኛ ወደ ብሔር የኢትዮጵያ ጉዳይ ሁሉም ብሔር ሃይማኖት ምናምን ሆኖ the very reason እኔ የገባሁበትን በዚህ ሰዓት የብሔር አታርጉት ምንም ፋይዳ የለውም ጉራጌ መብቱን የሚያስከብረው የኦሮሞ ፖለቲከኞች ጋር የፖለቲካ ልዩነት ቢኖረን እንኳን ኦሮሞ እንደ ህዝብን ኦሮሞን በመንካት አታስከብርም እንደዛ አይነት ነገር የለም ኦሮሞን ገፍተህ አይደለም ኦሮሞን ወደ ራስ አቅርበህ ነው ልጆቹን መቅጣት ካለበት ይቅጣቅጣልኝ ትለዋለህ ለራሱ ገፍተህ አይደለም እንደዛ አይነት ፖለቲካን የትም ሀገር አይቻላቅም የኛ ሀገር ፖለቲካም አይደለም የሰው ነፍስም አታድኑም እንደዛ አይነት ነገር የምትጽፉ ሰዎች ተረጋጉ አንዱን ባንዱ ሌላው ደግሞ የሌላ ብሔር ተወላጆች ጉራጌን ኦሮሞን ጉራጌ ላይ እያነሳሱ ነው ብሎ የምታስቡ ሰዎች ካላችሁ የኦሮሞ ልጆች ይሄን ያህል እንደው ማን ነው ሰው አዟቸው ነው የሚሄዱት ይሄ ሁሉ የተማረ ኃይል ያለው እንደዛም አታስቡ እንደ ሞኛ አይደለም የተሰባሰበው አንዳንዴ ላይክ ምጽፉት ለእናንተ እንኳን ለህሊናችሁ የሚጠቅማችሁ ራሳችሁም ደረጃችሁ የማያወርዳችሁ እኔና አያና ብዙ ጊዜ ቴዲ ሐዋሳ ቤት ባሽሙር ሁላ እንነካካለን ነገር ግን we know each other politically ሞቲቫችን እናውቃለን እሱም የራሱ ኢንተረስት አለው የኔም ኢንተረስት አለ ያንን ነገር ደግሞ የምናምንበትን እናቀርባለን when ግን it comes to የህዝብ ጉዳይ ህዝብ ሰፊ ነው ህዝብ ትልቅ ነው እንደዛ አይነት ነገር አታድርጉት የህዝብ በቃ ፖለቲከኞቹ ጋር ነው ትኩረት ማድረግ ያለ እሱም ልዩነት ካለበት 100% ደግሞ በሁሉም ነገር ደግሞ አትለያየም አዲስ አበባ በኮሪደር ልማት ጉዳይ 100% ልማቱ ላይ ችግር የለብንም አካሄዱ ላይ ግን የፕራዮሪቲ ጉዳይ ላይ ልዩነት ይኖረኛል እኔ አነሳሱ የካሳ ጉዳይ ልዩነት ይኖረኛል በእሳቱ ጉዳይ ሂደቱ ላይ ችግር አለብኝ ማን ነው ምንድነው የሚለው እኔ ጥርጣሬ ይኖረኛል እኔ የምጠቁምባቸው የፖለቲካ ኃይሎች የመንግስት ኃይሎች አንዳንዴ ከፓርቲም በላይ መንግስት ላይ ነው የምታተኩሩት እሱን እየለየን መሆን መቻል አለበት እንጂ ጭራሽ መንግስት ዋና ተወቃሽ የሆኑ ኃላፊዎቹን ትታችሁ ወስዳችሁ ብሔር ውስጥ የምትወሽቁት ነገር ትክክል አይደለም ፖለቲከኞቹ at the end of the day ለምሳሌ ኦሮሞ ፖለቲከኞች ብዙዎቻችሁ ስለምታነሱት ነው ኦሮሞ ለኦሮሞ እንዲል ያደርጉ ነው that is what they said that's what they are working for right ያሉት ያ ነው አይደል እኛ ደግሞ እኔ ደግሞ ተደራጅቼ መብቴን የሚገፋኝ ነገር የሚያደርጉ ከሆነ ኖ ብዬ ለማስቆም ያለብኝ የኔ ኃላፊነት ነው ፖለቲካ እኮ የምትደራጀው የኢንተረስት ጉዳይ ነው ለምን ኢንተረስት ኖረህ ብለህ አትናትለው ኤንድ ግን ወደ ህዝብን አትክፉ ጠቃሚም አይደለም ለማናችሁ በተለይ ደግሞ ስድብ ምናምን ነገር ምንም የሚጠቅም ነገር አይደለም እሱ ላይ ጥንቃቄ አድርጉ ሌላው ደግሞ የሆነ ብሔር ተወላጆችን አነሳስተው እንደዚህ ያደርጋሉ የሚል ፖለቲካሊ ካንዱ አላያንስ የመፍጠር ነገር አለ ምንም ጥርጥር የለውም
እሱን ፖለቲካሊ እናንተም አውቀህ የምትሰራበት ነው እንጂ እዚህ ጋር ወጥታችሁ አንዱን ህዝብ አንዱ ላይ ፖለቲካል የሆነ ቅራኔ እንዲፈጠራ ለማድረግ የምታደርጉት በዚህ ይመጣል ብዬም አላምንም። ግን ትክክል አይደለም። ባላችሁ እድሜ፣ ባላችሁ ጊዜ፣ ባላችሁ እውቀት ለህዝቡ የሚጠቅም ነገር፣ ህዝቡን የሚያቀራርብ ነገር ነው። የተፈጠረው ችግር ደግሞ የሚያባብስ ሳይሆን የተፈጠረው ችግር ወደ መፍትሄ የሚያመጣ መሆን መቻል አለበት። ችግር እንዲፈጠርና ይህን አጋጣሚ ተጠቅመው አንዱ ሌላው ላይ ለማነሳሳትና የሆነ አካል ይሄኛው እንዳደረገው እንዳጠቃው፣ አሁን ችግር የፈጠሩ የፖለቲካ ኃይሎች ሊሆኑ ይችላሉ አይደል? ነገር ግን የሆነን ማህበረሰብ አንደኛው እንዳጠቃ አድርጎ ለማቅረብ የሚፈልጉ ሰዎች እዚህ ጋር እኛ ልክ ትክክል አይደለም እንዳልነው ትክክል አይደለም ብለህ ማስቆም ነው ያለብን። መስማት አያስፈልግም፣ ሼር ማድረግ አያስፈልግም። ዲስ ፒፕል እነሱ የሚፈልጉት ላይክ ነው፣ ፎሎወር ነው የሚፈልጉት፣ ማዕት ነገር ነው የሚያነሱት። ስለማያውቁትም ታሪክ ያወራሉ። እሱ አይደለም የሚጠቅመው፣ ምንም ፋይዳም ስለሌለው ማለት ነው። ግን ብሌም መደረግ ያለባቸው መጠየቅ ያለባቸው እንድ በቀጣይ ደግሞ ሪፖርት ማቅረብ ያለባቸው ካሳ መክፈል ካለበት ቶሎ ብለው ወደ ቦታቸው እንዲመለሱ እንዲያደርጉ ሌሎችን እንጠይቃለን። የመንግስት አካላቶች፣ የፖለቲካ ፓርቲዎች እንደ ብልጽግና ያሉ ማለት ነው። በዛ ደረጃ የስሙዝ ቀጥል። በዚህ አጋጣሚ ግን በመሀል አንዱ እንትን ልበልና በቃጠሎ ላይ ማለት ነው ጉራጌ ብቻ አይደለም የተቃጠለው። ጉራጌ ላይ ትኩረት አድርጋችሁ ፖለቲካ መስራት የምትፈልጉ ሰዎች ተጠንቀቁ። የተቃጠለው የንብረት አካል ጉራጌ ብቻ ሳይሆን ከሁሉም ብሔር ብሔረሰቦች የተውጣጡ አካላቶች፣ ግለሰቦች ናቸው እዛ ውስጥ የሚነግዱት። ህንፃው ላይ ተከራይተው፣ አካባቢው ላይ ተከራይተው፣ የግልም የራሳቸው ንብረት ላይ ሆነው የሚነግዱ የነበሩ አካላት ጉራጌ ብቻ አይደለም። ከ100% 65% ጉራጌ ቢሆን ነው 35% ሌላ ብሔር ብሔረሰቦች አሉ። ያንን ግንዛቤ በማስገባት ተናገሩ። ፖለቲካ በጉራጌ ላይ መጫወት አቆሙ። እሺ ስዩሜ ሰላም ብያለሁ ለሁላችሁም። በመጀመሪያ የችግሩ ባለቤት ወይም ይሄ አደጋ ለተከሰተው የሆነን አካል ለማስደሰት ብዬ አልዋሽም። ዋሽበት ምንም ምክንያት የለም። መጋፈጥ ያለብኝን ፊት ለፊት እጋፈጣለሁ። ለምን ሰዎች ማስተካከል አለባቸው የምለው ትክክል አይደለም የምለው ፊት ለፊት በመናገር ሳላፍር አይንህን እያየው ነው የምናገረው። ጀግና ለመባልም አይደለም። አባቶቻችን ነበሩ ጀግኖች። እኛማ ይሄው እየተበጣጠሰን ነው። አብረን መቆም እየቻልን መዘመን እየቻልን እየወደቅን ነው። ንብረት እያቃጠልን ነው፣ እያወደምን ነው፣ እየተገዳደልን ነው። የበለጠ ግን አደጋ እንዲፈጠር ግን በፍጹም የምናደርግበት ምንም ምክንያት የለም። ኢንተረስታችን በእንደዚህ አይነት ሁኔታ እናስከብራለን የሚል ፍጹም እምነት የለኝም። ልዩነቶች አሉን። መጠዛጠዝ ባለብን ደረጃ እንጠዛጠዝ። ፕሮባብሊ በዚህ ዘመን ላይ መገዳደልም አልነበረብን። በሀሳብ ነበረ መሟገት የነበረን። አልታደልንም። ብዙ አማራጮች ውስጥ ገብተን ዛሬ ያለንበት እንደ ሀገር ደርሰናል። ግን ትውልዱ መንቃት ካለበት መንቃት አለበት። አሁን የተፈጠረው ነገር ከረንት የሆነ ወንድሜ ቅድም አቋረጣችሁት ያልከው ለማቋረጥ አልሞከርንም፣ አላቋረጥም። ሁኤቨር በዚህ ጋር በሚመጣበት ጊዜ ዛሬ ትኩረት መርካቶ ነው ትኩረታችን። የተፈጠረው ጉዳይ በሚመለከት የሚመለከታቸው አካላቶች ተጠያቂ እንዲሆኑ፣ የህዝብ ለህዝብ ግጭት ለማስመሰል የሚፈልጉ አካላቶች አሉ። ያንን ማስቆም አለብን። ያ ትክክል አይደለም። ሰዎቹ ኮምፐንሴት የሚደረጉበት ወደ ስራ የሚመለሱበት ተጠያቂ መሆን ያለባቸው አካላቶች ተጠያቂ የሚሆኑበት ሁኔታ መፈጠር አለበት። በዛ ሂደት ውስጥ ደግሞ ለማጥፋት በተደረጉ ሂደቶች ደግሞ ድክመቶች ነበሩ። እነዛ ደግሞ እንዲያጣሩ ግፊት ማድረግ አለብን። መንግስት እኔ ብዙ ነገር ተጠያቂ አደርገዋለሁ። እስቲል ግን ስልጣኑ ይዘው እስከተቀመጡ ድረስ እስቲል ደግሞ ጥያቄ ማቅረብ የማይቀር ጉዳይ ነው ማለት ነው። አያና በጣም ታምር የሆነ ነገር አይቼ የተገረምኩ ነው። ስዩም ዲስትራክትድ ሆንኩኝ። እዚህ አንተ ቤት ከመግባቴ በፊት 2 ሩም ገብቻለሁ ዛሬ። ቅድም ቢኬ ያለው ሩም
ግልጽ አድርገን ይሄንን እየሰሩ ያሉት አንዳንድ አካላት አሁን አንተ የምትለውን ይሄ የዘር መልክ ለማስያዝ ብሔር መልክ ለማስያዝ ብጥብጥ የሆነ በቃ አዋራ ግርግር ለሌባ ያመቻል። አሁን ፋኒ ሲነግረን የነበረው አይተሃል። ሌባ ተሯሩጦ መጥቶ ሌላው በላቡ የገነባውን አልበላም አልጠጣም ብሎ የሰራውን እሱ በአንድ ቀን ሊከብርበት ግርግር ያስፈልጋል። በሌላ ጊዜ መጥቶ መንካት የማይችለውን ነገር እንዲነካ እዚህ ሀገር ላይ ራሱ የጆርጅ ፍሎይድ ታስታውስ እንደሆነ ጊዜ ምን ያህል ትልልቅ አሜሪካ እንግዲህ በህግ የሚታወቅ ሀገር ምን ያህል እንደተዘረፈ አይታል። እንደዛ ነው ሌባ ግርግር፣ ፖለቲካም ውስጥ ግርግር ለሌባ ነው የሚያመቸው። ጥርት ያለ ፖለቲካ ያለው አካል ምን አድርጊያት ነው እንደምጨው ሳላውቅ ሀሳባቸውን ነክቸው እንደ በፖለቲካም ቢሆን ጥርት ያለ የህዝብ ጥያቄ ከሌለ ጥርት ያለ የህዝብ ጥያቄ ማለት በቃ ምንም ፍትሃዊ ማንም እንደው ማንም ኦሮሞም እንደሆነ አማራም እንደሆነ ጉራጌም እንደሆነ ትጋሩም እንደሆነ የማያውቅ ሰው ራሱ ሲኔሪዮውን ሌዳውን ብታረግለት የጉራጌን ህዝብ ጥያቄ ይሄማ ፍትህ ነው ሊል የሚችል መሆኑን ካወቅ የኦሮሞን ህዝብ ጥያቄ ስታስቀምጥለት እንዴ ይሄማ ትክክል ነው ሊል እንደሚችል ስታውቅ ያኔ ግርግር ትጠላለህ። ብዙ ህዝብ አሁን ጉራጌ እንደው ፈሪ ምናምን ፈርቷ የምትፈራው ምን ሲሆን መሰለህ ዋጋ ሲኖርህ ነው። ሀብት ላይ ገንዘብ ቫልዩ ሲኖርህ ብጥብጥ አትፈልግም። ግርግር ውስጥ ግን እንደ ጆፌ አሞራ የሞተ ነገር መብላት ካለብህና ቫልዩ እንደሌለ ካወቅ ብጥብጥ ነው የምትፈልገው። ፖለቲከኞቹን ነው ምለው ባይዞ ህዝቡናል። ፖለቲከኞቹ እነሱም ለምንድን ነው የሚረጋጉትና እዩት ለምን እንደሆነ ብጥብጥ የሚፈጥሩትን ተረጋጉ ስንል ቆየን። ከዛ ቀጥሎ ሁለተኛ የገባሁበት አልገባሁም ሪፖርት አድርጉ ነበር ከስሮኝ ስል የነበርኩት የሚዘገንን አሁን ኦሮሞ ነኝ ብሎ መንግስትንም ደግፋለሁ ብሎ እንትን የሚለው ሰው ስሙንም መጥራት የለብንም። እዚህ ቀድሞ ጨርሰናል። እሱ እዛ ገብቼ ሪፖርት አድርጉ ብዬ ከስር ኮሜንት አድርጌ ወጣሁኝ። አንድ ልጅም ገብቶ ነገር ብዬ ገብቶ ዝጋና ውጣ ይቅርታ መጠየቅ አለብህ ተብልሃል ሲለው እሱን ወርውሮት ሰደበው። ሪፖርት አድርጉ ብዬ እዛ ሩም ስገባ ምን አየሁኝ? አሁን ስክሪንሻት ወስጃለሁ። እዚህ ስር ቹቹን አስገባልን እያለ የሚጽፍ ልጅ ፍራኦል 114 ነው እንደዚህ የሚል እዛ ምን ሲል እንደነበር ታውቃለህ? የተቃጠለው ቆሻሻ ነው የኢትዮጵያን ህዝብ በሽታ ሲያስይዝ የነበረ ቆሻሻን የተቃጠለው እያለ ከፍተኛ ዲስካስቲንግ የሆነ ጥላቻ በነጋዴው ህብረተሰብ ላይ በተለይ በጉራጌ ላይ ሲናገር የነበረ ሰው እዚህ መጥቶ አንድ ቁጥር እየጻፈልን ነበር። ቹቹን አስገባልን ይላል። ምን ያገናኘዋል? እስቲ አስበው። ሰርክሉን ድሮው አድርገው በዚህም ሆነ በዛ ብጥብጥ እንዲመጣ ነው። እዚህ ገብቶ ኮንፍሊክት እንዲኖር እዛ ሄዶ ተሳድበዋል ገብተዋል ኦሮሞና ጉራጌ ምናምን ከዚህ ውስጥ የሆነ ነገር ይወድቅልኛል ያለ ህዝባችንን ሊበላ የሚሽከረከር ክፉ ነገር አለ ማለት እሱን እኛ አንፈልግም። እኛ የምንፈልገው ፍትህ ነው የምንፈልገው፣ ጀስቲስ ነው የምንፈልገው። አሁን እሳት አደጋ የሚያጠፋ ሰው መጥቶ መታወቂያና ብር መጠየቅ እሳት ማለት ለሰከንድ አይታገስም። ይሄ በግልጽ መጣራት ያለበት ነገር ነው። ኃላፊነት መወሰድ ያለበት ነው። እርምጃ መወሰድ ያለበት ነው። ይህን በጣም ሪኳየር ማድረግ አለብን። ይሄ ኦሮሞ ምናምን አማራ ጉራጌ አይልም። ምን አገናኘው ብሄርህ ከዚህ ጋር? this is just common sense እኮ this is just like እንደማንኛው ያለውበት ሀገር ላይ የምጠይቀው እኮ ነው። አረብ ሀገርም ቢሆን ጠይቀዋል፣ የትም ብሄር ጠይቀዋል። እሳት እየተቃጠለ መታወቂያና ብር በተአምር አይጠየቅም። የጠየቁ አካላት ኃላፊነት መውሰድ አለባቸው። መንግስት ይሄንን የማድረግ 100% ያው ከስርዓት አድርገውልሃል። ፍራውል 144 እዛ የጉራጌን ህዝብና ነጋዴውን ቤት የተቃጠለባቸውን ቆሻሻ ሲልሱ ቆይቶ እዚህ መጥቶ ቹቹን አስገባልን እያለ የሚጠይቅህ ምክንያት ይሄ ነገር ጥሩ አልመሰለውም። ትንሽ ሰላም እየታየ ነው። ትንሽ ፍትሃዊነት፣ የተረጋጋ መንፈስ፣ ጥያቄዎቹ እየጠሩ ነው። የፍትህ ጥያቄ ነው፣ የካሳ ጥያቄ፣ የማስተካከል ጥያቄ ነው፣ ህዝብን የማትረፍ ጥያቄ ነው፣ ሀገርም የማትረፍ ጥያቄ ነው። ፖለቲካ ጥያቄዎችን በሰላማዊ መንገድ የማስመለስ ይሄ አይፈለግም። ይሄን የሚቀሰቅሱ ሰዎች ይሄ አይፈለግም። ይሄንን እኛ ደግሞ እናውቃለን። ሊበሉ የሚፈልጉት ህዝባችን አሜሪካ፣ ዩሮፕ ምናምን ነው የምንኖረው። ምንም አያደርጉ ነው ብለውት ምንም ብለው ሰብከው ምን ብለው አዲስ አበባ ላይ አልነሳ አለ። አዲስ አበባ ላይ ብጥብጥ መነሳት አስፈላጊ ነው፣ ህዝብ ለህዝብ መጠላላት መዋጋት አለበት ብለው በአደባባይ የተናገሩ አካላት አሁን ተደራጅተናል ብለው ከአንድ ከሁለት አቅጣጫ ኮሊዥን ፈጥረው ነው የመጡት። የሚታወቅ ነውና ያንን አናስተናግድም። የፖለቲካ ጥያቄ እናስተናግዳለን። ሁሉ ህዝብ ክብር ይገባዋል። ህዝብን እንደ ህዝብ አንናገርም። ፖለቲካዊ መደራጀት ደግሞ መብት ነው። ኢንተርናሽናል ሰብአዊ መብት ነው። በነገራችን ፖለቲካ መብት አይደለም መደራጀት። የሃይማኖት መብት ቀጥሎ አብሮ የሚጻፍ ነው። መደራጀት መብት ነው። ተደራጅ፣ ፍትሃዊ ሁን፣ ጥያቄህን ጠይቅ። ይህን የሚከለክልህን አካል ደግሞ አንተ ብቻ ሳትሆን ሰው ሁሉ አብሮ ሊያግዝህ ይገባል። ወደዛ አይነት ሀገር ማንሄድ ከሆነ
መበታተን እንደነ ዩጎዝላቪያ እንደነ ሶማሊያ መጫወቻ የግብፅም ሁሉም መቶ እግሩን እጁ የሚጠርግብን አይነት ሀገር ማፈሪያ ለልጆቻችን እፍረት ጥለንላቸው ነው የምንሄደው። ስለዚህ ከጥላቻ እንውጣ። ሴፍ የሆነው ቦታ ያለው ለህዝባችን ነው። መቼስ እኛ ሴፍ ሀገር ተደብቀናል። ለህዝባችን ሴፍ የሆነ ነገር የምንፈጥርለት ጥርት ያለ በሀሳብ ላይ የተመሰረተ በፖለቲካ ላይ የተመሰረተ የፖለቲካል ዲስኮርስ፣ በሰብአዊነት ጉዳይ ላይ ደግሞ ፖለቲካን የሚመለከተው ነገር ነው። መንግስት ፖለቲከኛ አይደለም። መንግስት እኮ አስተዳዳሪ ነው። እንደ አስተዳዳሪ ተጠያቂነት ኃላፊነቱን ኢንፎርስ ማድረግ አለብን። ቅድም ስትናገር አንድ እህታችን አዳነችን ጠይቋት ትላላችሁ። እሷ ምስኪን ነገር ትመስላለች ካነጋገሯም። አዳነችን ትደግፋለች፣ አማራ ክልል ላይ ደግሞ ሌሎችን ትቃወማለች። ጥሩ ነው። አንዳንድ ሰው ያው የዋህ ጀስት የማስ ፖለቲክስም ስለሆነ የምናስተናግደው ኤሊቲዝሙን ትንሽ ገሸሽ ማድረግ ይኖርብናል። ግን አዳነችን ምን አድርጊ ትሏታላችሁ? እሷ ጠያቂ ነች አለች። እሷ እውነት ነው ጠያቂ ነች። እሳት አደጋው ምናምን ትጠይቃለች። እሷን ደግሞ የሚጠይቃት እኛ ነን፣ ህዝብ ነው የሚጠይቃት። እሷን ደግሞ የስልጣን መዋቅሩ እንደዛ ነው። ባለስልጣኑ ሰራተኛውን ይጠይቃል፣ ባለስልጣኑን ደግሞ ህዝብ ይጠይቀዋል። አንሰረብል ናቸው። እኛ እንጠይቃለን፣ ይመጡና ይሄ ነው የሆነው፣ ይሄ ነው የሆነው፣ ይሄን አጣርቼ፣ ይሄን አስሬ፣ ይሄን አጽድቼ፣ ይሄን ክሽ ያለው ብሎ ይናገራሉ። እሱ እንዲሆን በጋራ ነው ኢንፎርስ የምናደርገው። የተቃጠለባቸው በጣም ያሳዝናል። ፋኒ ሊነግረን ይችላል የሚያውቃቸው ከሆነ ብዙ የጉራጌ የስልጤ የኦሮሞ የተለያየ ብሔር ብሔረሰብ የሆነ ጉዳት የደረሰባቸው ኢትዮጵያዊ የሆነ ጉዳት ነው የደረሰብን። ፖለቲካ ሊሰራበት የሚሞክረው በሌላ መልኩ ቢሆንም በእርግጥ እንደሚታወቀው መርካቶ ላይ ሰፊ የነጋዴው ህብረተሰብ ሃይ ፕሮፖርሽን ጉራጌ ስለሆነ እሱን ወደዛ ለማስጠጋት ተሞክሯል። በጣም ጥሩ መረዳት ያለው ጥሩ መንፈሳ ያለው እዚሁ ቁጭ ብዬ ትንሽ ደቂቃ ጠብቃችኋለሁ። ምናልባት ጥያቄ ወይ ቻሌንጅ ካለ ወይ እንድናገር ከተፈለገ፣ ከዛ በተረፈ ግን ማዳመጥ ፈልጋለሁ በዚሁ መንፈስ። አመሰግናለሁ። ሰፋፍ አቤት ስዩምዬ፣ ሁላችሁም እዚህ ውስጥ ያላችሁ እንደምን አመሻችሁ። እኔ ምንድነው መናገር የምንፈልገው እንደ አንድ ጉራጌ ትኩረታችን ወደ መፍትሄው ብናደርግ የተሻለ ነው ብዬ አስባለሁ። መፍትሄው ምንድነው? አሁን ኦልሬዲ 24 ሰዓት አልፎታል እና እነዚህ ሰዎች የተቃጠለባቸው ሰዎች ቤተሰብ የሚያስተዳድሩ ልጆች ያሏቸው ቤት ኪራይ፣ ትምህርት ቤትን ጨምሮ ብዙ ነገሮችን ኃላፊነት ያለባቸው ሰዎች ስለሆኑ እንግዲህ ምናልባት ትናንትና ባለንብረት ወይም ሰጪ የነበሩ ሰዎች ዛሬ ግን ተመጽዋች ሆነው ወይም ደግሞ በትክክለኛ ዛሬ እኔ እንደማወራው ወይም ስዩም አየናም እንደሚያወራው ቆሞ መናገር የማይችሉ በስነ ልቦና በጣም የተዳከሙ ሰዎች ናቸው እና እነዚህን ሰዎች እንዴት ነው ወደ ነበሩበት የምንመልሰው? እነዚህ ሰዎች እንዴት ነው ከጎናቸው ኢትዮጵያዊነታችን ብሎም ደግሞ እንደ ብሔር እንኳን ብጠራ ስፔሻሊ ቅድም አየናም የተናገረ ነው አብዛኛው ጉራጌም እንደመሆኑ መጠን እንደ ጉራጌ እንዴት ነው የምናበረታቸው የሚለው ነገር ላይ ትኩረት ብንሰጥ ደስ ይለኛል እኔ እንደራሴ። ምክንያቱም የሆነ ነገር በነፈሰ ቁጥር ወደ ፖለቲካ፣ ወደ ብሔር፣ ወደ መንግስት ዝም ብለን በተናገርን ቁጥር ትክክለኛ ሀቃችን እየተደበቀ ችግሮቻችን በጣም ፈጠውና ገጠው የማንመልሰው ሰጣ ገባ ውስጥ ነው እየገባን ያለው። እኛ ሚዲያውን ተጠቀምን ብለን ባልተፈለገ ንግግሮችን ቃላት በሰነዘርን ቁጥር እነዚህ በእውነት የተጎዱት ሞራላቸው የተነካው ማህበረሰብ እውነቱ ተደብቆበት በውሸት በጊዜያዊ ፖለቲካ ሽባ አድርገናቸው ነው የምናስቀምጠው። ምንድነው እነዚህ ሰዎች የተቃጠለባቸው ንብረት በአንድ ቀን የገነቡት ወይም በአንድ ቀን የሰበሰቡት ሳይሆን ረጅም ዓመት ልጅነታቸውን የበላ ነው። ምናልባት አንድ ፌስቡክ ላይ ሲዘዋወር የነበረው እንዳየነው እግዚአብሔር ከሰጠኝ ትንሹ ነው የወሰደብኝ፣ ነገር ግን ለወንድሞቼ እርዱት ያለውን ነገር አስምሩበት። ምክንያቱም እንዲህ የምናውቃቸው ትላልቅ ሰዎች ሊኖሩ ይችላሉ፣ አካውንታቸው እየተጠየቀ እንርዳ። ነገር ግን በጣም ትንሽ የምንላቸው ማለት እንደዚህ የማይታወቁ ነገር ግን ብዙ ቤተሰብ የሚያስተዳድሩ እዛች ጋር በጣም ከትንንሽ ከመሸከም ጀምሮ ራሳቸውን ቤተሰቦቻቸውን የሚያስተዳድሩ አለና እዛ ላይ ፎከስ ብናደርግ። የተቃጥለው ተቃጥሏል፣ የወደመው ወድሟል። ነገር ግን ሁልጊዜ ትኩረታችን ማድረግ ያለበት ወደ መፍትሄው። ስዩም ዛሬ ያስከው መንገድ በጣም ጥሩና አሪፍ ነገር ነው። ምክንያቱም ይሄ ነው ለማህበረሰባችን ይጠቅማል። በተለይ አሁን በዚህ ሰዓት ለተጎዱት ወንድሞቻችን፣ ቤተሰቦቻችን መፍትሄውን እያስቀመጥንና መንግስት አፋጣኝ መልስ መስጠት እንዳለበት ትኩረታችን መንግስት የሚመለከተው አካል ነው። የወደምነው እንደ ሀገር ነው፣ የወደምነው እንደ ህዝብ ነው። ይሄ ንብረት የወደመው እንደ አዲስ አበባ ከተማ ነው። ተውት፣ ብሔር ምናምን አትስጡት። የወደመው እንደ ሀገር ነው። ምክንያቱም ትላንትና የተቃጠለው እሳት
እስከዛሬ በተቃጠለው እስከዛሬ በወደመው ንብረት ምናልባት የመጀመሪያውን ሊይዝ ይችላል እስካሁን በተቃጠለው ይሄን ነገር ስንመለከት መንግስት ገቢ የሚሰበስብበት ነው ሰዎች ቤተሰቦቻቸውን የሚያስተዳድሩበት ነው ለብዙ ነገር የሚተርፍ ነውና ብሔር ሰተን ምናቆመው ሳይሆን እንደ ሀገር ይወደምን መሆኑን እያንዳንዳችን ኢትዮጵያዊ ጭንቅላት ላይ ልናስቀምጠው ልንመዘገበው የሚገባው ጉዳይ ነውና ሁሉ ጊዜ ትኩረታችን አሁንም መንግስት ላይ ነው ምክንያቱም ይሄን ምላሽ የሚሰጥ የሚያቋቁም ችግሩን ከመሰረቱ የሚያጣራ ነገም ጭምር ይሄ ጉዳይ እንዳይደገም ሊከላከልልን የሚችለው መንግስት ነው ምክንያቱም መርካቶ ላይ አሁንም የሚታየን ከባባድ ስጋቶች አሉ እንዳቀማመጣችንም እንዳለው ጊዜያዊ ችግሮቻችን ጭምር ፊት ለፊት የምናያቸው ነገሮች አሉና ከዚህ በኋላ ምን አይነት እንደዚህ አይነት አደጋዎችን መንግስት ይከላከልልናል አሁንስ ይወደመው ምን ያክል ነው ካልኩሌት አልተደረገም እስቲል ከባድ ከመሆኑ አንፃር ካልኩሌት አልተደረገምና ከዚህ በኋላም ለሚደርስብንም ጭምር የመንግስት ከለላ የመንግስት እርዳታ ስለሚያስፈልገን ይሄ እንደ ዜጋ እንደ አንድ ኢትዮጵያዊም እንደ ሰውም የተፈጥሮም የሞራልም መብት ስላለን ጭምር መንግስት አሁንም ለወደመው ንብረት ለተጎዱት ሰዎች አፋጣኝ የሆነ ምላሽ ሰጥቶ ወደ ነበሩበት እንዲመለሱ የሁላችንም ግዴታ ነውና ትኩረታችን እዚህ ላይ ነው መሆን ያለበት ብዬ ነው ማስበው አመሰግናለሁ ወንድሜ ሲዩ አመሰግናለሁ ቃል ወይ አንቺን ዳኒ እናስቀድመው ዳኒ ቀጥል ነው አጋስ ከዳኒ በፊት አጋስ ደርሰሙ እሱ ነው እሺ አጋዝ ቀጥል ሶሪ ቅርብ ጊዜ ነው የገባሁትና በሁኔታው በርግጥ ታመናል ወደ ዲፕንትኑ ለመግባት ለሌሎች እድል ስጥ እስቲ መጀመሪያ ቅርብ ጊዜ ነው የገባሁትና ዳኒ ቀጥል ኦኬ ዳኒ ቀጥል እሺ ቴንክ ዩ አመሰግናለሁ ሲዩሜ ስላየው ዛሬም ደስ ብሎኛል አመሰግናለሁ ለዚህ ፕሮግራም ለከፈትከው ያው ማለት ያው ሁላችሁም አብዛኛውን ነገር ሜን ኮንሰርን የሚያደርገውን ሜን ፖይንት ነክታችኋል ኦፍ ኮርስ እሳት አደጋ በደረሰው ቀደምት ጥሩ ነጥብ ተናግራለች የአካባቢ የጉራጌዎች ብቻ አይደለም ሌሎችም ብሔር ብሔረሰቦች አሉበት just as it is 100% ጉራጌዎች ብቻ እንደሆኑ መታየት ያለብን ያለችው ትክክል ነው እኔ ግን እዚህ ጋር ማንሳት የምፈልገው ነጥቡ ላይ ምኑ ላይ መሰለ ስዩም ማለት አንነዚ እኔ ወደ ብሔር ልወስዶ አልፈልግም ወደ ማንነት መወስዶ አልፈልግም just እዚህ ጋር ቀጥታ ማውራት የምፈልገው አሁን ፍትህ የሚጠብቅ አካል አለ ጃስቲስ የሚጠብቅ አካል አለ ኢንቨስቲጌሽን የሚጠብቅ አካል አለ እኔ ጥያቄ ምልክት የሚሆንብኝ እዛ ቦታ ላይ ነው ማለት ነው ለምሳሌ ጥያቄ ፖይንት የሚሆንብኝ እውነት በዚህ ሰዓት ያለው የኢትዮጵያ መንግስት የፍትህና የህግ በላይነት አለ ነው መሰረታዊ ጥያቄ ነው እንኳን ለወደቀና ለወደመ ንብረት ቀርቶ አይደለም የቅርብ ጊዜ ትውስታችን ነው በሰሜኑ ጦርነት ከተደረገ በኋላ ከተጠናቀቀ በኋላ ትግራይ ክልል ለሞቱት ንጹሃን ለወር በዚህ በጦርነቱ ንጹሃን ለሞቱት አማራ ክልል የጦርነቱ ሰለባ ለሆኑት አፋር ክልል ላይ ለጦርነቱ ሰለባ የሆኑት አንድ ሰው ተጠየቀ የለም ጭራሽ የተከሰሱትን መዝገባቸው ተዘግቶ ነው የወጡት ይሄ ሁሉ ሚሊዮን ህዝብ ሞቶ ረግፎ የህግ በላይነት አልተረጋገጠም በዛች ሀገር ላይ እስካሁን ድረስ ኦሮሚያ ላይ ተመሳሳይ ያ ሁሉ የኦሮሞ ወጣት ረግፎ ወለጋ ውስጥ ባንድ ቡድን ተማሃኝቶ ያንን ደግሞ ቡድን ደግሞ ድርጅት ደግሞ ወደ ታንዛኒያ ውስጥ ወደ ስምምነት ሲወስዱት ኦሮሚያ ውስጥ ለረገፈው ወጣት ዛሬ የማን መዝገብ ነው ፋይል የተከፈተው ጉራጌ ክልል ላይ ለያንዳንዱ ለሚሞተው ወጣት በግጭት ላይ እስኪ የማን ፋይል መዝገብ ነው የተከፈተው አማራ ክልል ላይ ለሚደርሰው ውድመት ለሚደርሰው የፖለቲካ የኢኮኖሚ የሰው ኪሳራ ማን የተጠየቀው ማንም ጦርነት ይደረጋል ሰዎች ይሞታሉ ሰዎች ያልቃሉ ባለስልጣን አይታሰርም የጦርነት ተሳታፊዎች አይጠየቁ ማንም በቃ የሰው ህይወት ውድ የሰው ልጅ ውድ የኖቹ ነፍሱ ለሱ ፍትህ ያልተሰጠ ለንብረት ለቃፍት ይመጣል ብለህ ተጠብቃለህ ሲዩሜ እውነት የህግ በላይነት ነው አሁን እኮ ቀድሞ እንደሚያያነ ሳይወራ አሜሪካ ውስጥ አውሮፓ ውስጥ እኮ እንዳለን ቢሆን ኖሮ ጥሩ ነው ለሞቱት ወገኖቻችን በኮንፍሊክት በመፈናቀል በጦርነትም
አሁን እነዚህ ቤር ኮታ አልጠራ የቤር አሁን እዚህ ውስጥ ፖለቲካ መስራት አልፈልግም ግን እኔ ግን ኮንሰርን ፖይንት እንድታረጉ የምፈልገው ፍትህ አለ ወይ ነው በመጀመሪያ ፍትህ እኮ ለመጠየቅ እኮ የፍትህ በላይነት እኮ መስፈን እኮ አለበት እኮ ስለዚህ ለውድ ለሰው ልጅ ለሞቶ ህይወት አንድ ተጠያቂ የሌለበት አንድ የክስ መዝገብ ያልተከፈተበት ሀገር ላይ ዛሬ ንብረት ሲወድም ፍትህ አገኛለሁ ማለት ለኔ እውነት በተጎዱት ወገኖቻችን ላይ ማላገጥ ነው የሚመስለኝ ይቅርታ ለቃሉ ማለት ነው በሚሊዮን ህዝብ ወድሞ በሚሊዮን ህዝብ እኮ ነው እኮ in millions in thousands አንድ ሰው ከከሌ ኃላፊነት አልሰጥም ግን ሜን አክተርስ አሉ የውጊያ ጦርነት ላይ የኮንፍሊክት ሜን አክተርስ አሉ ስዩም ከነዚህ ከሜን አክተርሶቹ አንድ ሰው አይጠየቅም በሰለጠነው ዓለም እኮ እንኳን በሚሊዮንና በሺ የሚቆጠር ሰው ተፈናቅለው ሞቶ ተገለው አይደለም ያለ አግባብ እኮ 5-6 ሰዎች እኮ ባንተ ከተማ የምትኖርበት ከሞተ እኮ እንዳያችሁት ከሆነ የተዘጋጋ መንገዶች እንዳሉ እሳት አደጋዎች መግባት እንዳልቻሉ በየሰዓቱ ሪፖርት ሲደረግ ነበር ያው በዚህም በዛም ይሁን እንደ መንግስት ግን እኛ ትኩረት ስናረግ ወይም ደግሞ ጥርጣሬው ስንገባ በዚህ አደጋ ጉዳይ ቀጣይ የምናየው ነገር ነው እንዳያስወርዱኝ ሞዴሬተሮች ወደ ቀጣይ ላይ የሚከሰተው የምናየው ነው እነዚህ ሰዎች ቦታው አይታችሁት ከሆነ G+4 ነው ስለዚህ ግራውንድ ላይ ሆነው የሚሰሩት ስራ ላይ አይደሉም ራሱን የቻለ እንደ አንድ ሞል ነው ስለዚህ ይሄ ሞል ታድሶ እነዚህ ሰዎች ወደ ቦታቸው ተተክተው ይቀጥላሉ ወይ በሚለው ፖለቲካሊው ንግግር ገብቷቸዋል አይደል የሚቆይ ነው የሚዘገይ ነው ዳይሬክት መንግስት ላይ ጥቆማ ታረጋለ የተለያዩ ችግሮች ይሄን ነገር መከላከል እየቻለ ሳይከላከሉ ቀርተዋል ይሄን ነገር ህዝቡንም ለማጥፋት ሲሞክር ተገድቧል ተከልክሏል የሚለው ነገር ጥርጣሬው ለሌላ አቅጣጫ ነው ወይ ለሌላ ታርጌት ያለው ጥቃት ነው የሚለው ነገር ምናየው ሂደት የሚፈጀው ነው ቀጣይ ምናየው ነው እነዚህ ሰዎች ወደ ቦታቸው ተመልሰዋል ወይ ምክንያቱም ምንም አይነት የልማት ወይም በየሆነ ሰበብ ተደርጎ እንትን የሚባል አይደለም እድሳት ይደረጋል ቀጥታ ይገባል ይመጥናል ቦታው የንግድ ቦታው ለራሱ ይመጥናል እንደ ልማትም ይሁን እንደምንም ራሱን የቻለ ሞድ ስለሆነ ማለት ነው እንደ ፖለቲካው ነው ማለት እንደ ማህበረሰብ ግን እንደ ጉራጌ በየአቅጣጫው ተበትኖ የሚነግድ ህዝብ ነው የኛ ህዝብ ያው እንደምታውቁት የኛ ህዝብ ደግሞ በእርተኝነት ወይም ደግሞ የተለያዩ ነገሮች እንደሌላው ቢሆን ኖሮ ዛሬ ጉዳቶች አስተናግድም ነበር በየጊዜው ስለዚህ ያንን በእርተኝነት ከየት ያምጣው የብሔርተኝነት ፖለቲካ ነው ያለው ኢቭን ቢዝነስ ራሱ ብሔርተኝነት ሆኗል አይታችሁ ከሆነ በየአቅጣጫው ገብታችሁ የምታውቁ ሰዎች ታውቁታላችሁ ስለዚህ ለቀጣይ ህይወቱ ወይም ደግሞ ቀጣይ ህልውና ወይም ደግሞ የሚያገኘው ነገር ቀጣይነት ሆኖ እንደ ሰው መኖር የሚችለው ወይም ደግሞ የሚያስብበት ዓላማ መድረስ የሚችለው እንደ ብሔር ሲደራጅ ነው በቃ ሌላ አቅጣጫ የለም ይሄ እኮ በቃ ግልጽ ነገር ነው ሌላ አቅጣጫ የለም ሁሉም እንደ ብሔር ተደራጅቶ ነው የሚሰራው ቢዝነስ ጭምር ብያለው ጥቆማ ማደርገው ምንድነው ሌላው የቅርብ ነው አሁን መርካቶ አካባቢ ነው መርካቶ አካባቢ ሌላ ቦታም ያሉት ይሁኑ የቢዝነስ አካሄዳቸው መቀየር አለባቸው እንደ ቀድሞ ባህላዊ መቅረት አለበት ባላቸው አሁን በሰበሰቡ አሁን አነስተኛ ቢዝነስ ሰሪዎች በአጀንዳው ላይ ብቻ በአጀንዳው ሰፋ ያለ ውይይት የሚጠይቅ ስለሆነ በቀጣይ ምን መደረግ አለበት የሚለው እንመጣለን አነስተኛ ቢዝነስ የሚያንቀሳቀሱ አካላቶች መጠረጋቸው ነው ወደ ቀጣይ መጠረጋቸው ነው መነሳታቸው ነው ምክንያቱም ይሄንን አቅጣጫ መቀየር አለባቸው እንደ ቀድሞ መሄድ የለባቸውም ፓወርፉል መሆን አለባቸው ያለውን ኢኮኖሚ በሚችሉት ተደራጅተው ራሳቸው በየአቅጣጫው ልማቱን ቢመጣ አይነካቸው ፓወርፉል ሲሆኑ ምንድነው ከእጅ ወደ አፍ ነው በኢኮኖሚ ደረጃ ያለው አቅም ጣራ አይነካው ሳይሆን ሚዲየም ላይ ያለው ነው የሚበልጠው እኛ ማህበረሰብ ማለት ነው እና እንደ ፖለቲካ ወይም እንደ እንትን እኔ ይሄ ነው ስለ እጅ ጣት መቀሰር
ቀላል ነው። አንዱ ካንዱ ብሔር መነካካት ቀላል ነው። እኛ ያለ ነው ማንነካበት ቦታ ሊሆን ይችላል። የኛ ሰው ያለው በየአቅጣጫው ነው። ስለዚህ መሰብሰብና ቀየውንም ማየት አለበት። አሁን ነው መንቃት ያለበት። ቀየው ላይ ኢንቨስት አድርጎ የተለያየ ቢዝነስ መክፈት አለበት። ዛሬ ያልነቃው መች ነው የሚነቃው? በሰዓት እንኳን ማን ነው ሚዩት ያደረገው? ሚዩት አድርግና አንተ ማን ነው ሚዩት ያደረገው? ሚዩትን አንሳ። ስዩም ሞዴሬተሮች ችግር አለባቸው። የፍራቻ ምንም ሐሳብ የሚችል ሰው አንድ ሰው ብቻ ካንተ የሚመጥን ሰው አስደር ሐሳብን ጨርስ። ሚዩት አድርጋ የኔ ሐሳብ ማን ነው ሚዩት ያደረገው? ሐሳብን ጨርስም የስሙዝ ጉራጌ ልጅ ሶቱን ነው የሚያወራው። የጉራጌ ቤት እስከሆነ ድረስ ያውራ። ስለዚህ አሁን ምንድነው ያለው ነገር ስዩሜ ሰብሰቤ ማለትና እንደ ብሔር የመደራጀት ቢዝነስም ቢሆን የኛ ማህበረሰብ ብቻ ነው ተበትኖ ያለው። መማር እንችላለን በደረሰብን ነገሮች የሚለው አካሄድ ነው ያለው። ጊዜው እየጠነከረ ነው የሚሄደው። የኑሮ ውድነቱ እየሰፋ ነው የሚሄደው። ሰው ለመዝረፍ ብዙ አይነት ስልት ይጠቀማል። ብዙ አይነት ስልት ተጠቅሞ ነው የሚመጣው። አሁን መንግስትና ብሔር ላይ ብቻ ትኩረት ማድረግ የለብንም። ኑሮ ውድነቱ ጣራ ነክቷል። ገብቷል አይደል? ቆስቁሶ እድል መክፈት ነው የሚፈልገው ንብረቱን በእንደዚህ አይነት ሲስተም። አሁን እኔ 50% ማስበው ይሄ ነው፣ ውንብድና ነው የምለው። እሺ አይ በቃ አመሰግናለሁ። ቅድም የስሙዝ ሲናገር ቢደራጁ ኖሮ ልማቱ ሲመጣ አይነካቸውም ነበር ያለው። ያ ማለት ልማት አያስፈልግም ልማቱን ያስቆሙ ነበር የሚል ሳይሆን ልማት በሚመጣበት ጊዜ ያ ብዙ ጊዜ ደጋግመን እናወራዋለን። ልማቱ ችግር የለውም ግን ኮምፐንሴሽን የሚገባቸው ኮምፐንሴት ይደረጉ ነበረ። አት ዘ ሴም ታይም ተቀያሪ ቦታ መሰጠት ካለበት ተቀያሪ ቦታ ይሰጣቸው ነበረ። በአጠቃላይ ግን ጥቅማቸውና መብታቸው ማስከበር ይችሉ ነበር የሚል እንደሆነ እንድትረዱት በሚል ነው። ሰኒ ቀጥይ። ሰላም አመሰግናለሁ ስላስገባኸኝ ስዩም። መርካቶ ላይ ለተደረገው የሆነው ነገር በጠቅላላ በጣም ያሳዝናል። እኔ ግን ያው ፖዚቲቭ ነው ልናገር የምችለው፣ በኔጌቲቭ አልጀምርም። ምክንያቱም እሳት አደጋ የትም ቦታ ይፈጠራል። መርካቶን አውቀዋለሁ። በጣም ጥቅጥቅ ያለ ቦታ ነው። አንድ ሰው እንኳን ሲጋራ ቢጥን ሊቃጠል ይችላል። ደግሞ የእሳት አደጋ ሰራተኞች እንደሚገባው አልደረሱም ምናምን ላሉት ደግሞ ኤክስፒሪየንስ ያስፈልጋል። እኔ ያለሁበት ሀገር አውቀዋለሁ ማለት ነው። በዚህ በእሳት አደጋ ኤክስፒሪየንስ መሆን አለባቸው። በውሃ የሚጠፋ አይነት አይደለም። እሳቱን አይታችሁት ከሆነ የምታውቁ ከሆነ በውጭ ሀገር በሄሊኮፕተር የሆነ ኬሚካል አለ። በኬሚካል ነው ሊጠፋ የሚችለው። ኬሚካል አለ የሚረጭ እንደ ቀይ ነገር ነው። እና ሰዎች ውሃ ነው ምንም አያስቅም። እግዚአብሔርን አንድ ነገር ስንናገር መጀመሪያ ጉግል ውስጥ እንገባና እንዴት ነው እሳትን ማጥፋት የሚቻለው የሚለውን ነገር ማየት አለብን። በውሃ ነው። ሰዎች ውሃ እየረጩ ሊጠፋ አይችልም። በውሃ አይጠፋም። ትልቅ እሳት አደጋ በውሃ ሊጠፋ አይችልም። ስለዚህ ሲሪየስ እውነቴን ነው የምነግራችሁ እና በፖዚቲቭ ተመልከቱት። አሁን እነዚህ ሰዎች ድሮ እኔ በማቅበት መድን የሚባል አለ ካላቸው ኢንሹራንስ፣ መድን የሚባል ኢንሹራንስ ነበረ። ያለበለዚያ እኔ ፖዚቲቭ ነው የማስበው። ከንቲባ አዳነች አበቤ እርግጠኛ ነኝ እንደምትተባበራቸው፣ ግን ተጨማሪ ስራ ነው ያመጡባት ማለት ነው። እኔ በኮሪደር ፕሮጀክት ላይ የሚደረገውን ነገር በቅርብ ጊዜ አይቼ የካሳንችስ በጣም የሚገርም ነገር ነው እያደረገች ያለችው እና ስለዚህ እነዚህ ሰዎች እርግጥ መርካቶ ላይ ያለው ነገር ሊጎዱ ይችላሉ። ለተወሰነ ጊዜ መተዳደሪያቸው ስለሆነ ሊጎዱ ይችላሉ። አይደለም ይቅርታ አድርጎልኝ፣ እኔ አሽቃባጭም አይደለሁም ምንም አይደለም። እውነት ፈራጅ ነኝ። እውነት ነው የምናገረው። ብዙ ጊዜ ብሔርተኛ አይደለሁም፣ ብሔርተኛ መሆንም አልፈልግም። በአሁኑ ሰዓት መሆን ያለበት ምን እንደሆነ ልንገራችሁ። ብሔርተኝነትን ትተን እኛ እየመጣብን ያለ ነገር በጣም መጥፎ ነገሮች ስላሉ አንድነት ፈጥረን መንግስትን አለማየት ብያለሁ። ከዚህ በፊት ተናግሬያለሁ። እኔ መንግስት ደጋፊም አይደለሁም። መንግስትን ሳናይ
አንድ የሚሆንበትን የሚስተካከልበትን ነገር ነው ማድረግ ያለብን። እውነት ነው፣ እግዚአብሔርን ነው የምላችሁ። በጣም መጥፎ ደረጃ ላይ እየደረስን ነው። ከዚህ ውጭ ግን አዳነች አበቤን እደግፋለሁ። ከዚህ ከብልጽግና ብትወጣ ደስ ይለኛል። ምክንያቱም የምትሰራው ስራ በጣም የሚያስገርም በላይፌ በእኔ ህይወት ማለት ነው ካየሁት በዘመኔ በመንግስት ደረጃ ተደርጎ የማይታወቅ ነገር እየሰራች ነው ያለችው። ኮሪደር ፕሮጀክት ተደርጎ ታይቶ የማይታወቅ ነገር ነው እየሰራች ያለችው። እኔ አማራ ነኝ። የአማራን ብሆን በዚህ አጋጣሚ የድሮን አታክ ህፃናቶችን መግደል በአማራ ክልልም አልደግፍም። እሱ የሌላ ነገር ነው። ቅድም ሲወራስ የሰማሁት አዳነች አበቤ ነች የምትጠየቀው ላለች። አዳነች አበቤ ነች እሳት አደጋዎችን የምትጠይቀው ጠርታ እንዳለቅነቷ እነሱን ነው ለምን በጊዜ ያልደረሳችሁ ለምን እንደዚህ ያላደረጋችሁ ብላ ልትጠይቅ መጠየቅ ያለባት እሷ ናት። እነሱን መጠየቅ ያለባት ጠርታ ሰብስባ ለምንድን ነው እንደዚህ ያላደረጋችሁት? በሙያ በፕሮፌሽናላቸው አርጋው ይሄን ነገር በጊዜ ደርሰው እንደኛ እንደ ውጭ ሀገር ነው የምነግራችሁ። ገብቷቸዋል። በጊዜ ደርሰው ይሄን ነገር ማስተካከል ያላደረጉበት ምክንያት በሄሊኮፕተር በምናምን ነው ሊጠፋ የሚችለው። ደግሞ በዚህ አጋጣሚ እኔ አይቻለሁ ትናንትና በፎቅ ላይ ሆኖ ገመዱ አልደርስ ብሎት ማለት ነው በውሃ ሲረጭ እያለ የተደፋደፈ ሲረጭ ማለት ነው። እንደዚህ አይነት አሰራር ይሄ ፕሮፌሽናል አይደለም። ስለዚህ እነዚህ ሰዎች ስልጠና ያስፈልጋቸዋል ማለት ነው። ስለዚህ የተቃጠለው ይሄ ፖለቲካ ውስጥ አትጨምሩት፣ ምን አትጨምሩት። ጉራጌ ብቻ አይደለም ደግሞ እዛ የሚጎዳው። ቅድም እንዳለችው ብዙ ህዝብ ነው እየተጎዳ ያለው። በጣም ችግር አለ በአሁኑ ሰዓት። ሰው ትምህርት ቤት አለ፣ ምግብ አለ፣ ሁሉ ነገር ተወዷል። ስለዚህ እነዚህ ሰዎች ማን እንደሚደርስላችሁ በቅርብ ታያላችሁ። አዳነች አበቤ ናት የምትደርስላችሁ፣ በቅርብ ታያላችሁ። እኔ ለእናንተ ተስፋ ጠብቃለሁ። እሺ፣ አመሰግናለሁ። ሰኒ ፋኒ ወየሱዩም ያመሰግናለሁ። ከታች ያላችሁ ኮሜንት የምትሰጡ ሰዎች ይኸውላችሁ ኢቭን ዶ የአይዲያ ልዩነቶች ቢኖሩንም እስከ መጨረሻ ድረስ መደማመጥ መቻል አለብን። ሰው የፈለገው ነገር አንዳንዶቻችሁ የምትሰጡት አስተያየት አለ፣ ስድብ አይደለም፣ ሀሳብ መጨራረስ ነው። አንድ ሰው ሀሳቡ ካልጨረሰ ምን ማለት እንደፈለገ ሙሉን ማድመጥ አንችልም። ኢቭን ዶ we have political differences or የአይዲያ የአቋም ልዩነት ቢኖረን መደማመጥ መቻል አለብን። ፋኒ ወየሱዩም ያሺ እኔ እንኳን ለናግራ የመጣሁት የታዘብኩት ነገር ነውና የሌባው ነገር ነው በጣም የገረመኝ ከጉዳቱ በላይ። ሰው እንደዚህ ተዘጋጅቶ ተጠራርቶ ምናምን መኪና ተከራይቶ መጥቶ ነው የዘረፈው ሰው ዕቃ ማለት ነው። ይሄ ነገር እንዴት ነው ሰው በዚህ ደረጃ የሰው ነገር የሰው ላብ ሰው በዚህ በእሳት ድንገተኛ እሳት እንትን ብሎበት ሌባ መኪና ተከራይቶ መጥቶ ዕቃ ነው ያጓጓዘው እንደራሱ እንደባለ ንብረቱ ማለት ነው። እና በጣም የሚያስጠላ ነገር ነው። እና እኔ ቦታው ላይ የነበርኩ ሰው ነኝና ያው ጉዳትም ከደረሰባቸው ሰዎች አንዱ ያው የቤተሰብ ነገር ወድሟል። ግን በጣም የሚያስጠላው በቃ የሌባው ነገር ነው ስዩሜ። ይሄ ነገር ደግሞ ያለው እንደተባለው ሁሉም ብሔር ብሔረሰብ ነው። ወደ ፖለቲካ ምናምን መሄዱ መንስኤው ባልታወቀ ነገር በእኛ ላይ ጉዳት በደረሰባቸው ሰዎች ላይ ምንም ለማይጠቅመው ነገር ወደ መፍትሄውና መንስኤው እስከሚታወቅ ድረስ ወደ መፍትሄው በምን አይነት ሰው እንትን ማለት እንዳለበት ይወራ ነው እንትን የምለው። አመሰግናለሁ። እኔ ሌላ ሀሳብ የለኝም። ስዩሜ እሺ፣ አመሰግናለሁ። ሳዊ እሺ፣ ስዩሜ ሁላችሁም ሰላም ብያለሁ። በዚህ አጋጣሚ በዚህ ጉዳት የደረሰባቸው እህት ወንድሞቼ እግዚአብሔር ደርስላችሁ። ሌላ ምንም ነገር የለም። ከዛ በመቀጠል ደግሞ ስዩሜ እኛ በቦታው ደርሰን ነበረ። መጀመሪያ 2 እሳት አደጋ ነበር የደረሰው። ግን ከደረሱም በኋላ ደግሞ
እኔ በጣም ጥያቄ የፈጠረብኝ ነገር ነው እስካሁን ድረስ ማለት ባለቤቱ ማን ነው ብለው ሲጠይቁ ነበረ። ምንድን ነው ሲባል ብር ማን ነው የሚሰጠን ማን ነውስ የሚከፍለን ብለው ቆሞ ሲደራደሩ ንብረት እየተቃጠለ ማለት ነው። እዛ ቢያንስ እስከ 5 ቢሊዮን ብር ነው የጠየቁት። እስከ 5 ቢሊዮን ቆሞ ንብረቱ እየነደደ እነሱ ቆመው ማን ነው የሚሰጠን ማን ነው መታወቂያ ሰጥቶን ማጥፋት ምን ጀምረው ብለው ቆሞ ሲያወሩ ነበር። አጠገባቸው ነበር። እንደ ምሳሌ ማነሳለህ ነገር ለምሳሌ ይሄ ነገር መንግስት ተጠያቂ እንዳይሆን ከፈለገ ከዚህ በፊት አጠናተራ እፎይታ ሲቃጠል እንደዚሁ ብር ጠየቁ። ቆሞ እየነደደ ብር ጠየቁ። እንደዚሁ በሚሊዮን ጠይቀው ወደ 60 ሺህ ብር ነው እስከ 100 ሺህ ብር ተሰጣቸው። ማጥፋት ያው ጠፋም አይባልም ንብረቱ እንዳለ ከወደመው በኋላ መተው አጠፉት። ይሄ ነገር ታዲያ መንግስትን ካልጠየቅ እነዚህ ሰዎች መንግስት ከሆነ ለምንድን ነው የህግ ማይቀርቡት? እሳት አደጋ የህዝብ ነው የመንግስት ነው ወይስ የግለሰብ ነው? እኔ ይሄ ነገር የሚያስረዳኝ ሰው ፈልጋለሁ። ብዙ ጊዜ በጣም ጥያቄ እየፈጠረብኝ ስለሆነ ማለት ያየነውም ነገር ስለሆነ ማለት ይመጣሉ ይቆማሉ፣ ንብረቱ እየተቃጠለ ቆሞ ብር ይደራደራሉ። ይሄ ነገር መንግስት አያውቀውም ወይ? ይሄ ነገር ሲደረግ እያየው እንዴት አድርጌ ነው መንግስትን ማልወቅሰው? እንዴትስ አመራሩ ነው ማልወቅሰው? እንዴት ነው ይሄ ነገር የሚታየው? ከዛ በመቀጠል ደግሞ እሺ መግባት ቦታው አይቻልም ብለው ሲያወሩ ነበር። እሺ ያ ታች ያለው ምድር ላይ ያለው ሸማው ተቃጠለ፣ ፎቁ ማዳን አይቻልም ወይ? ቢያንስ እንኳን የሆነ ነገር ለማጥፋት እኮ የሆነ ነገር ደርምሰህ ገብተህ አንድ ቦታ እንኳን ቢያንስ እኮ ታተርፋል። በዚህም ቆሙ ግን ምንም የሚሰሩ ነገር የለም። አንድ ያተረፉት ነገር የለም። መርካቶ ማለት ለኢትዮጵያ ትልቅ ዋጋ ያላት ትልቅ ግብር የሚያስከፍል ትልቅ ታክስ ያለበት ቦታ ነው አይደለ? ነገም እኮ ሌላ ነገር ከተከሰተ እንደዚህ ነው ማለት ነው። ይሄ ነገር ማጥፋት ያልቻሉ ነገር ለምንድን ነው? ሄሊኮፕተር አለ ተባለ፣ ጫካ ሊያጠፋበት ነው፣ በረሃ ወስዶ ሊያጠፋበት ነው። ለዚህ ያልሆነ ነገር ትናንትና ሄሊኮፕተር መጥቷል። ማታ ሲዘግቡ ነበረ። በዚህ እንደዚህ አይነት ሄሊኮፕተር ወይም ለማድረግ ብለው አልመጣም። ምንም የመጣ ነገር የለም። አልመጣም። ሄሊኮፕተር አልመጣም። እኔም የሰማሁት እንደዛ ነው። እሺ አልመጣም። ምንም ሄሊኮፕተር የመጣ ነገር የለም። ስለዚህ እንደዚህ አይነት ነገሮች እኛ ላንጠይቅ ወይም ደግሞ ላንወቅስ መንግስት እነዚህ ነገሮች አያውቅም ወይስ ምንድን ነው? ይህ ሁሉም ሲከሰት እንዴት አድርገን ነው ማንወቅሰው? ስንወቅሰው በጣም ብዙ ነገር እንደዚህ አትበሉ ይባላል። በአይናችን እያየን አይደለም ወይ የሚከሰተው ነገር? እነዚህ ሰዎች መጥተው የሚደራደሩበት ምክንያት ምንድን ነው? ወይስ እነዚህ ሰዎች መንግስት አያውቃቸውም? ወይስ እሳት አደጋው የግለሰብ ነው? በጣም የሚያሳፍር ነገር ነው። ከዛ በመቀጠል ደግሞ ሌብነት በዚህ ልክ የገዛ ወንድሙ በዚህ በኩል በዚህ እሳት ውስጥ ገብቶ እየተቃጠለ የሆነ ነገር አተርፋለሁ ብሎ ሲቃጠል በዚህ በኩል ሲዘርፉ የነበሩ ሰዎች እኔ እንጃ አላቅም፣ እሳት ይሁንባቸው። በጣም የሚያሳዝን ነገር ነው። በጣም ማለት ነው። እና ስሙ አመሰግናለሁ። ጊዜ ልስጣችሁ እህት ወንድሞቼ፣ እግዚአብሔር አሁንም መጽናናቱን ይስጣችሁ። አመሰግናለሁ ሳዊ። ስፔሻሊ እኔ ትላንትና በስልክም ሳገኛቸው ነበረ። መጠየቅ ያስፈልጋል መንግስትን። አሁን አንተ የጠየክበት መንገድ ፍጹም አግባብ ያለው ነው። በቃ ጀስት ሌላ መጠየቅ ያለበት አካል መጠየቅ አለበት። ትክክለኛ ሀሳቦች መነሳት አለበት። አንዳንድ ሰዎች ከታች ሆናችሁ ማስረጃ ካላችሁ ምናምን ስትሉ ነበረ። ኢትስ አፕ ቱ ዘ ገቨርንመንት እኮ የፍትህ ኃላፊዎች እኮ እነዚህን ኢንቨስቲጌት ማድረግ አለባቸው። እዛው አካባቢ የነበሩ ሰዎችን አግኝተው ደግሞ ቃላቸው እንዲሰጡ ማድረግ ይችላሉ ማለት ነው። ኦልሬዲ ሀሳቡ ከተሰጣቸው ከዛ በኋላ ደግሞ መንግስት የበለጠ በጉዳዩ ዙሪያ ይሄድበታል ማለት ነው። 37 ሰዎችን መታሰራቸው ቅድም በዜና አንብቤ ያለው አይ ቲንክ ለወደ ቀጣይ ደግሞ የአካባቢው የነበሩ ሰዎችንም መንግስት ጋራንትድ ሆኖ ጉዳዩን እስከ ጥግ ሊሄድበት ፍትህ ሊያሰፍን ፍላጎት እስካሳየ ድረስ
የማይተባበሩበት ምክንያት ምንም የለም። የኔ ሀሳብ ታንክ ዩ ስዩሜ። ያው የገባ ነው ለረጅም ጊዜ ለህዝብ ችግር ያለንም ፖለቲካ አቅማችን በመታወቅ ከአንተ ጋር የመከባበር ጥሩ ነገር ሌሎቹ ላያውቁ ይችላሉ። ያለፍነው በዚህ ቲክቶክ እና ሶሻል ሚዲያ ህዝባችን ለማንቀባረግ ነው ነገር የተለያዩ ነገሮች አሉ። ስለሆነ ሞዴሬተር ሀሳብን ቶሎሬት የሚያደርጉ አንተ መቆጣጠር ትችላለህ። ሀሳብን ቶሎሬት የሚያደርጉ ጀስት ሌላ ጋር የሆነ ሀሳብ ስለሰሙ የሆነ ነገር ብሎ ለማስወረድ ሳይሆን መከባደኛ የማህበረሰባችን ችግር ነው እና ሌላው አንተ በጣም የምናከብር ፍትሃዊ ነው ሁሉን ከተበዳይ ጋር የምትቆም ስለሆንክ የፖለቲካ እንትን ውድቀት እንዲኖርብህ በፍጹም አንመኝም። ከጎን ነበር አሁን ቢሆን ተጎጂዎች እንዲሰሙ እዚህ ጋር ላዳነች ስራ በዛባት እንጂ ይመለሳል ችግር የለው ምናምን የሚሉ ይሄ መንግስት ስራውን እንትን ያለ ብዙ አይነት ነገር ጉድለት እያለ ለምን ሳቱ ተቃጠለ መንግስትን ፑሽ ተደጋው ማህበረሰብ ለማህበረሰብ የሚደረገው ነገር ማስቆሙ ያን ነገር እንዳይፈጠር ማድረጉ ትክክል እንደ ፖለቲካ ግን በካድሬ ደረጃ ብቻ መጥቶ የተፈጠረውን ነገር ከበር ለማድረግ መንግስትን ሽፋን መንግስት ስራውም እንዲሰራ እነዚህ የተፈናቀሉ ወደ ቦታቸው እንዲመለስ ሌላም ነገር ፑሽ ታደርገዋል። ነገሩ እስኪወጣ መርምሮ እስኪያወጣ መንግስትን መውቀስ መብት ነው ያሉትም ነገሮች ለዛ ደግሞ ተጎጂዎችን ድምፅ ነፃ ድምፆች ከህዝብ አስገብተህ ማወያየት አለብህ እንጂ የካድሬን በአደባባይ የመንግስትን ነውርና የመንግስትን ስራ ትናንትና በትግል በህዝብ ትግል በጉራጌም ትግል ክልላዊ ትግል በነበረ ጊዜ በተለያዩ ጊዜ ሽፋን የሚሰጡ እነዚህን ሰዎች አምጥተህ አሁን እንትን ብትል አንተ በዛ ነገር አልመጥነን በከባድ እንትን ነው የምናይ። የህዝብ ለህዝብ የሚሆነው ነገር ይሄ ወርዶ ነገር ለማስታረቅ መሞከር ትክክል ነው። ትናንትም በሌላ አንግልም እንደዚሁ ሲደረግ ሌላው ምን ሲል እንደዚሁ አይነት አቋም ነበረ። ዛሬም በአቋም ቦታ ላይ መሆን እና ሌላው ሲቃወሙ ዛሬ ይህንን ሲሸፍኑ የነበሩትን ያንተ የፖለቲካ ስኪልን ማየት እና ከአንተ ልምድ መውሰድ ይችላሉ። ከዛ ውጭ መንግስትን ሽፋን የሚያል እንደዚህ የህዝብን ሞራል የሚነካ ነገር ስራን የበዛባት ይሄ ዛሬ አንድ ቤተሰብ ስንት ሰው ነው የሚያስተዳድረው? እዛ ጋ እኮ የድሃ አለ መርካቶ ገብቶ እኛ እዛው ነው ያደግነው እናውቀዋል። ብዙ ማህበረሰብ ነው እዛው ከላይ ጀምሮ የሚተዳደረው። ዛሬ 2 ወር 3 ወር ዓመትም ይፍጅ እንኳን በኢትዮጵያ ካፒታል እንትን የሚሆን እንደዚህ የማላገጥ ነገር የምንትናን ደግፋት አለው ስራ ነው ብቻ አንድ ሰው እንደ አምላክ እንደ መንግስታዊ ሳይሆን አገሪቷ በአንድ ሰው አዲስ አበባ በአንድ ሰው ታክሲ እየተከፈለ የሚተዳደር በመስሪያ ቤት ታክስ ከፋዩ ህዝብ ያን ህዝብ እንዲሰራለት ያደረገው ለምን አልደረሰም? ለምን በወቅቱ እሳቱ አልጠፋም? የተለያዩ አይነት ቴክኒካል የሆኑ ነገሮች ስናወራ ወደ አንድ ካድሬነት አይነት ነገር የሚደረጉ ነገሮችን ዲፌንድ ማድረግ ጥያቄ መጠየቅ ተጎጂዎችን በብዛት የዚህ ሰለባ የሆኑትን ትንፋሽ ብትል ጥሩ ነው ላለው በዚህ አንጻር ይሄ ነገር ለብዙ ነገር ትምህርት የሚሆን ነው። ማህበረሰባችንም ከዚህ ነገር ሸፋፍኖ ከማለፍ ግልጽ የሆነ ራሱን ለማዳን ራሱ ፍትህ ለማግኘት ተደማጭ ለመሆን ዛሬ መሰማት ያለበት አሁን ወንድማችን ታች ያለው ማን ነው የሚባለው ቅድም የወረደው የጉራጌ ተወላጅ ተበደ ሲያወራ ሌላው ካድሬ ከሚያወራው በላይ የካድሬ አለ እዚህ ጋር 2-3 አሉ ከነሱ እሱ ሲታፈና ይቻለው ሞዴሬተር በጣም በእውቀት ላይ ያለ ሐሳብን የሚያቅ በሌላ ቦታ ላይ ቂም ይዞ እዚህ ጋር የሚያስወር ሳይሆን አንተን የሚመጥና አድርግ። በዚህ ነው ማየው። ማንም አራትን ቀሉ እንደዚህ ማንም ኦኬ አያና ቀጥል። በነገራችን ላይ እኔ ሐሳብ ማስጨርሰው ግን ሐሳብ ማስጨረስ ነበር። ሞዴሬተር እኔ አሁን ማየት አለብኝ ማለት ነው። አንደኛ ሞዴሬተር እና ስልጣን የሚሰጥ መሆኑን አላውቅም ነበር። ብታስጨርሱት ጥሩ ነበረ። ማን እንደሆነ አይደለም እነማን እንደሆኑም ስለማላውቅ እንትኑን ስላየሁት ካየሁት ቆይቻለሁ። ግን ሐሳብ አስጨርሱ ኦልዌይስ is very important። እኔ እህታችንም ቅድም የነበረችው የምትፈልገው አክል እስክትናገር የፈቀድኩላት ምክንያት ህዝቡ ማየት አለበት
ያሁን ለምሳሌ መርካቶ ላይ የተፈጠረው ነገር የተቃጠለው ንብረት አይተነዋል። ያንን እሷ ደግሞ መንግስት አሁን እሷንም መንግስት ልኳታል ማለት አላውቅም። ትላንትና እኔ ሳይገባ ይሄ እሳት ሳይቀጣጠል ነው ልጁ የገባው። ልክ it was like 34 minutes ሪከርድ አድርጌያለሁ። 34 minutes እሳቱ ሳይቃጠል ስለ እሳቱ መናገር ጀምሯል ልጁ እና ስንት ሰዓት ነው የተቀመጠው? ኦልሞስት 16 hours ነው እኔ ተቀምጬ ከሱ ጋር የጨረስኩት። ሁሉንም ቀድቼዋለሁ። ስለዚህ እኛ የሚያስፈልገን መጀመሪያ ከሁሉም በፊት ኦሮሞማ ሴፍ መሆን አለበትና ሁላችሁም ያፈለጋችሁትን ፖለቲካል ፓርቲ ፕራክቲስ ማድረግ ይቻላል። ኦሮሞማን ግን ፕራክቲስ አድርገን ስለማንመልሳት ይሄ የኔ እይታ ነው። Immediately we have to come together and make one Oromo must defend. ኦሮሞማን የሚያቋቁመዋል አባቶቻችን 70 ዓመት ዞራላችሁ የተባልነው ይሄው እኛን ወልዶ እዚህ ዛሬ እንነጋገርበታለን። እነሱ ከ4 ኪሎ አፍ ይበሉ እንጂ መነሻችን አማራ መጨረሻችን አማራ የሚሉ አሉ። መነሻችን አማራ መግባችን 4 ኪሎ ያሉም አሉ። 4 ኪሎ ለሁሉም ኢትዮጵያዊ በስነ ስርዓት ለመጣው ፕሮግራም ኢትዮጵያን ወደፊት አካሄዳታለሁ የሚለው ኦሮሞ ችግር የለበትም። እኛ የ4 ኪሎ ችጋር ወይ የ4 ኪሎ አባታችን ብለን የምንሞትለት ቦታ አይደለም፣ አገራችን ብለን ነው የምንሞተው። ስለዚህ አያናም አለ። በጣም አመሰግናችኋለሁ። ሌላውንም ደግሞ በመሃል አሰማችኋለሁ። ኤግዛክትሊ ይሄ ቦታ እንደሚቃጠል መቼ ፕሮግራም እንዳወጡ እንዴት እንደተነጋገሩ ቀድቻቸዋለሁ። አመሰግናለሁ። እሺ አመሰግናለሁ። ወደ ያና ከመሄዳችን በፊት ከኮመንት አንዲት ማስታወሻ ነበረች። ከሚመለከተው አካል መረጃ ሳይወጣ ትንሽ ግምታዊ የሆኑ ነገሮች እየበዙ ነው። ይቺ ነገር ፋክት ቼክ የሚላት ነገር አለ። ያና ስለሚወዳት በደንብ ይሄድባታል። ኖት አድርገናል እሱን ነገር። እሱን ኮንሰርን በኮመንት የጻፋችሁ ሰዎች እናመሰግናለን። አያና በዛው ይሄድበት። አዎ እኔ እያሰብኩ የነበርኩትን ነገር ነው የነካው። ይሄ ኢኩቫለንስ ውስጥ አንግባ። በስሜት መነዳት የለብንም። የኦሮሞ ፖለቲካ የምታውቁ ሰዎች ታውቁታላችሁ። በፖለቲካ ነው የሚሄደው፣ ሳይንቲፊክ ነው። በስሜት ከተሄደ አያዋጣም። ቢኮዝ ስሜት ፍርሃት አለ፣ ችኮላ አለ፣ ቁጣ አለ፣ ንዴት አለ። መጀመሪያ የኦሮሞ ህዝብ ትግል ሲጀመር በስሜት የሚመራ ቢሆን ኖሮ ከመሬትም አይነሳም። ቢኮዝ ኢትስ ላይክ አንሰርማውንተብል የሆነ ለመውጣት የሚከብድ ዳገት ነበረ። ለማሰብ ራሱ የገዛ ህዝብህ ራሱ የማይቀበል የራሱን ማንነት ሙሉ በሙሉ ያልወሰደበት ደረጃ ላይ ለመታገል በጣም አስቸጋሪ ነው። በስሜት ቢሆን ተስፋ ትቆርጥ ነበር። በሳይንስ ስለሆነ ነው እስካሁን ድረስ ያለው። በሳይንስ ስለሆነ ነው እስከዛሬ ያገኘናቸውን ያገኘው። ከዚህም በኋላ ለህዝባችን አግባብ የሆነው ማንንም ሳንገፋ ማንንም እኛ እንትናን አፈናቀል እንትናን ግደል እንትናን የለም። የኦሮሞ ፖለቲካ ውስጥ ይሄን ሀገር ራሱ አፍራሽ ተብለን በሚዘመትብን ማኒፌስቶ ክሊር አድርጎ የአባው ማኒፌስቶ የሚያሳየው ይሄን ሀገር የማፍረስ ሀሳብ ኖሮት አያውቅም። የኦሮሞ ህዝብ ትግል በፖለቲካው ራሱ የህዝቡን መብት ማስከበርና ሰልፍ ዲተርሚኔሽን የራሱን ፍላጎት ያደርግ፣ ህዝቡ ይግዛ፣ ህዝቡ በራሱ ላይ በሪሶርሱ ላይ በፖለቲካው ላይ ይወስን የሚል ነገር ይዞ እንደዛ እየተጠላ እንደዛ ዲሁማናይዝ እየተደረገ ሰው እንዳልሆነ ተደርጎ እየተወራ ዛሬ እንደሚባለው ስጋ ይበላል እንትን ያደርጋል ሆድ ይቀዳል የሚባለው ተረት እየተወራበት ስሜቱን ገዝቶ የፖለቲካ ሳይንስ የሚጫወት ሳይንስ ላይ ያተኮረ ፍትሃዊ የሆነ በሰውም በፈጣሪም ዘንድ ፍትሃዊነት ስላለው ነው ያ ሁሉ ነገር አልፎ ዛሬ ያለ ነው። ይሄንን እንዳትረሱ። ዛሬም መስመር የሚያስለቅቁን አይደሉም። ያንን የሚያክል ትልቅ የጭቆናና የጥላቻ ተራራ ተሻግሮ የመጣ የህዝብ ትግል ዛሬ እነኚህ እንክልካይ በየቦታው ያሉ ትንንሽ እንትኖች ሚዲያ ላይ ስለጮሁ ሐሳብ ማንነታችንን አይደንቲቲያችንን አንቀይርም። ሳይንስ ነው። እኛ የምናወራው እውነትን ነው። እኛ የምናወራው ትክክለኛውን ፍትህ ነው። ፍትህ ደግሞ ተጣርቶ ነው የሚሰጠው። ስለዚህ እዚህ ሚዲያ ላይ እነሱ ኦሮሞ ነው አንተ ደግሞ ተነስተህ አንተ አትበል። ምን ጠረጥረው ነገር ካለ ይሄን ከምናየው እንጠረጥራለን። ገና ነገሩ ሳይጀመር ገና ሰውየው ሳይሞት መርዶ የሚያረዳኝ ሰውዬ ከገዳዮቹ ጋር ቢያንስ ይተዋወቃል ወይ ገዳዩ ራሱ ነው።
አይደል አንደኛ እንዴት አንተ ሆንክ እና መንግስት ገና ሳያጣራሰው ምን አንተ እንዴት ሚዲያ ላይ ወጥተህ ስብከት ውስጥ ገባህ ማን እንደገደለው አወቅ ወለጋ ላይ ያሁሉ ሰው ሲጨፈጨፍ ፎቶ አንደኛ አንተ እንዴት ደረሰ በወፎቼ በርግቦቼ በዳ እንዴት አንተ ገዳዩንም አውቀህ መጣ ገዳዩን አውቀህ አቀናጅተህ ኢንተርቪው ሰርተህ ፎቶ አዘጋጅተህ ዜናውን እንዴት ያለቀ ዜና እኮ ፈርደህ እኮ ነው የመጣው ከየት መጣ ብለን ጠይቃለን እንጂ ነው አንልም because መመሳሰል አይደለም የምንፈልገው የዚህን ሀገር ተስፋ የዚህን ሀገር ፖለቲካ የዚህን ሀገር መስተጋብር የሚያስተካክል የሚያቀና ነው ተስፋ የሚሰጥ አጫሉ እንደሳ ነብሱን ይማርና እንዳለው ኦሮሞን ዮም በየዲጌ ይላልና በየጃሬ መለ ኦሮሞ ሀገር አያፈርስም ኦሮሞ ህዝብ አይበድልም ኦሮሞ አያፈናቅልም የሚሳልብንን ስዕል እነሱ ሆነው የሚገኙትን ነገር ከኛ ተማሩ እየተጫኑ እንኳን ራጂ ጥሩ ነገር ተናግሮ ወጥቷል በአለም ላይ እኔ ከማውቃቸው ሰፊ ህዝብ ሆኖ በዚህ ሌቭል ትልቅ ህዝብ ሆኖ ትልቅ ሪሶርስ ኖሮ ትልቅ የምሁር ካፒታል ኖሮት ለመብቱ ቋንቋዬን ልናገር በቋንቋዬ ልጠቃ ሀገሬ ቋንቋዬን ፌደራላይዝ ታድርግልኝ በሌላ ሰው ቋንቋ ፌደራሊስት ሆኖ አልኖር በራሴ መብት ላይ ልኖር የሚል ኦሮሞ ብቻ ነው እኔ ልግዛችሁ ማይል እኔ ስር ተንበርከኩ ማይል ይሄ ብቻ ነው የሚገርም እኮ ነው ይሄን ትግል ይዘን በጥፋት በጥላቻ እንግዲህ ሰምታችኋል አሁን ይወጣል የሆነ የፋኖ አደራጅ ኮሚቴ ምናምን የሚባሉ ሰዎች ሰሞኑን ያሉትን ነገር ተሰሙታላችሁ ቪዲዮውንም እንለቀዋለን ምን አይነት ጥላቻ ተሞልቶ ፕሮፌሰሮች ናቸው ቁጭ ብለው የሚያወሩት ይሄንን አንመሳሰልም እነሱ አሉት ብለን እኛ አንለው ስለዚህ ተቆጠቡ የሚለው ነገር አንደኛ ሁለተኛ ፍርሃት የለብንም ምንም አይነት የሚያስደነግጥ እንደ ህዝብኛ አደጋ ውስጥ አይደለም ዲፌንድ እያደረግን ያለነው የኦሮሞን ህልውና አይደለም የኦሮሞ ህልውና ይሄ እነሱ የውሸት ህልውና ብለው የሚቆምሩበትን ያ ህዝባችን ላይ አንቆምር የኦሮሞ ህልውና ያንን ሁሉ ስቃይ ያንን ሁሉ ግድያ ጭፍጨፋ አልፎ የኦሮሞ ህልውና ዛሬ ደርሷል እኛ ለኦሮሞ ህልውና አይደለም ለህዝባችን ክብር ነው እየታገልን ያለነው ስም ከማጥፋት ነው እየታገልን ያለነው እንጂ በቃ ተሰብስቦ እንትና ጠቃኝ ምናምን የሚል ስሜት ውስጥ ያደረው we're good ፍትህ አለ መንግስትም ህዝብም ሀገርም ብሔረሰቦችም ፈጣሪም ያውቀዋል የኛን ስራ እንደ ህዝብ ምን አይነት ህዝብ እንደሆነ እንዴት ተቻችለን እንዴት ተዋደን እንዴት ሀገር እዚህ እንዳደረሰ ይሄ ህዝብ ስለዚህ ዛሬ ዱርዬ ተሰብስቦ ወይኔ ያጠፋኝ ምንል አይደለም ግን እንዴ አይነት ስም ማጥፋቶች ነገ አንድ ኦሮሞ አንድ ወንድም አንድ እህትም ብትሆን አንድ ጎጆ ቤትም ቢሆን ለምን ይቃጠላል ነገ ለሌላ ጥፋት ያዘጋጁ እየደገሱበት ያለ ስለሆነ ተጠንቀቁ የህዝባችንን ስም አታጥፉ ክብራችንን ጠብቁ ችግር ካለባችሁ መንግስትን አናግሩ ይበል ነው ሶ ይሄንን አይነት መንገድ መከተል አለብን እንጂ እነሱ ፓኒክ ውስጥ ነው ያሉት እኔ እውነቱን ልንገራችሁ ባይዘ ቲፒኤልኤፍ ስትሉ በጣም እኔ ለይቼ ነው ማያቸው በተለይ በቀደም ካረኩት ኢንተርቪው በኋላ በደም በርቶልኛል ቲፒኤልኤፍ ሁለት አይነት መልክ ነው ያለው አትሊስት ትግራይ ውስጥ ያለው ፖለቲካል ስትራክቸር ሁለት መልክ ይዟል አንደኛው ያለፈውን ታሪክ ቀይሮ ከህዝቦች ጋር አብሮ ለመኖር ወደ ሰላማዊ መንገድ የሚደረገውን ጉዞ ህዝቡን ለመካስ ያለውን ስራ ለመስራት ፍቃደኛ የሆነ ትንሽ የሰከነ አምሮ ያለው አካል አለ ሌላኛው ዛሬም ብጥብጥ ያለበት ቦታ ሁሉ ብጥብጥን ፈጥሮ በሌብነት በዝርፊያ ወደ ስልጣን መመለስ አለብኝ የሚለውን ሐሳቡን ያልተወ ህልመኛ አካል አለ ያ አካል አማራ ክልል ላይ ህዝቡን እያሰቃየ ካለ ሽማግሌዎችን በጉልበት ከሚያስሄድ አስተማሪ ከሚረሽን ህፃናት ይዞ ብር ከሚቀበል ከዛኛው አካል ጋር ተሰስራለሁ ከኤርትራ ጋር ተሰስራለሁ የዛ አካል ቅርንጫፎች እዚህ ሚዲያ ላይ የሚያዛምቱት ነገር አለ ዋናው ታርጌታቸው የኢትዮጵያ መንግስት አይደለም ዋናው ታርጌታቸው የኦሮሞ ህዝብ ነው because ይሄ ህዝብ በዲሞክራሲ መብቱ ተከብሮለት ራሱን ካስተዳደረ ሰፊ ህዝብ ነው ሰፊ ሪሶርስ አለው ከዚህ ህዝብ ጋር ኮንቴንድ ማድረግ አንችልም ስለሚሉ ይሄን ህዝብ መከፋፈል መጉዳት ማጥፋት ይፈልጋሉ ሀገር እስከ ማፍረስ ድረስ አሳባላችሁ ስለዚህ እነኚህን አካላት ለይቶ ማየት ፖለቲካቸውን ዲፊውዝ ማድረግ ዲፌንድ እያደረግን ያለነው ሰርቫይቫል ውስጥ አይደለንም እኛ ያለነው ሀገር ወደፊት እንዴት ትቀጥል ነው እንዴት ኢትዮጵያ የሁሉም ህዝቦች ሆና የምትሄድበት የህዝባችን ጥያቄ መብት ተከብሮበት የኦሮሞ ህዝብ ያልተመለሱ ጥያቄዎች ምንድናቸው የሚለውን ኮንፈረንስ ሳይሆን አክቹሊ ሚቲንግ ነገር እንደዛ እንትን እያለን ያለነው የውጭ ድርጅቶች ራሱ ዩሮፒያን ዩኒየን እንደዚህ ዩናይትድ ኔሽንስ አር ላይክ እንትን እናረጋቸዋለን የሚፈልገውን ነገር አቬል እናረጋለን ፍትሃዊ ናቸው ነው የሚሉት because they know
ሄደን እኛ እንትናን እናጥፋ እንትናን እንብላ የሚል የለም ኦሮሞ ፖለቲካ ውስጥ ኖሮም አያውቅ። ኦፍ ኮርስ ግለሰቦች ባይ ዘ ወይ ቀደም አንዱ ሰው ዶክተር ፉሪ ብሏል። ዶክተር እንዳልሆነ ነው የማውቀው አይደለ? ዶክተር ያልሆነ ሰው እኔ ራሴ አሁን የተማርኳቸው ብዙ ነገሮች ያነበብኩት ሊኖረኝ ይችላል። ሰዎች ዶክተር ሲሉኝ ሰምታችኋል። ዶክተር አትበለኝ። ለምን? ፒኤችዲን አልሰራውም አይደል? ጀስት ኦፊሻል ምንም ልዩነት የለውም። ፕሮፌሰሮች አይደሉ እንዴ? ፕሮፌሰሮች እኮ ናቸው አደባባይ ወጥተው ሰው ረዱ ቀቅሉ የሚሉት። ምንም ሌላ ክብር እኮ የለውም። ጀስት ዲሲፕሊኑን ጨርሶ ሰው ያንን ደረጃ ሲደርስ ደርሷል። ካልደረሰ ደግሞ አልደረሰም። ፓይለት ነኝ አለለም። ለምን ዶክተር ነኝ እላለሁ? ሰዎችን ያለ ድርሻቸውም ስም አትስጡ። ግን እንደዚህ አይነት ሰዎች ገብተው የሚያወሩት ወሬ ይሄ የሚናፈሰው ነገር ለኦሮሞ ህዝብ በጣም በጣም ትንሽ ነገር ነው። ግን ስም እንዲጠፋ አንፈቅድም። ከዚህ በፊትም አውርተናል። ኦሮሞማ ምናምን የሚባለው እናስቆማለን። ገና ሳይቃጠል በቅጠል ይባላል በአማርኛው ተረት። ሳይያዝ እንዲያንን ነገር ቦታ እየያዘ የሰው አእምሮ ውስጥ ቦታ እየያዘ እንዳይሄድ እናጠፋለን። ይልቁን የሚጠረጠር ከሆነ በስነ ስርዓት ነገር ተበላሽቶ እሳት ገና ሲነሳ እሳቱን ያቀጣጠለው ለምን እንደሆነ በምን ምክንያት እንደሆነ አውቃለሁ ብሎ የመጣውን ሰውዬ እሱን ያዘው። በትክክለኛ በፖሊስ ህግ ማለት ነው። አንደኛ ተጠርጣሪ ተገኝቷል። ስለ እሳቱ ቀድሞ የነገረ ሰው ሳይ መጥቶ ደግሞ ማን እንዳደረገውም አውቃለሁ የሚል እሱን ነው ይዘህ መመርመር ያለብህ። አንደኛ ተጠርጣሪ ተገኝቶላል። ይሄንን አንደኛ እሱን ለማስመር ነው እንጂ እኛ እንትና አድርጎታል የምንል እንደነሱ አይነት ባክዋርድስ የሆነ በጥላቻ የተሰፋንም መሆን የለብንም። ግን ተጠርጣሪዎቻችን እነሱ ናቸው። ሰው ሳይነግር ምንም ሳይል መሬት ላይ ሳይኖሩ ለንደን ሆነው ሰምተውት ለማናፈስ ሙሉ ቀን 16 ሰዓት 20 ሰዓት ከተቀመጡ አንደኛ ተጠርጣሪ ናቸው። መመርመር ልክ በወለጋው አንደኛ ተጠርጣሪ እንደሆኑት በዚህኛውም አንደኛ ተጠርጣሪ እነኚህ ናቸው። እና ይሄንን ሌይ ዳውን አድርገን ለመሄድ ነው እንጂ እንደነሱ ይሄ ዝም ብለህ የመመረግ አይነት ስራም አንሰራም። እንደዚህ አይነት ነገሮችን እየተጠነቀቅን እንሂድ። በዛ ላይ ደግሞ በቃ ሰውን አስነስተውብን ምናምን የሚባል ነገር የለም። ብሔረሰብ እኮ ደንቆሮ እኮ አይደለም እኮ። የኢትዮጵያ ህዝብ እኮ ማይም አይደለም። ያልተማረ ቢሆን እንኳን ያስተውላል፣ ያውቃል፣ ማን ምን እንደሆነ ያውቃል። ኦሮሞ ምንድነው? አብሬው ስንት ዓመት ስኖር ምንድነው የኦሮሞ ስም? የሚያበላ የሚያጠጣ የሚያቅፍ የሚያከብር ነው የማውቀው ወይስ ኦሮሞ የሚያቃጥል የሚያጠፋ? የትኛው ነው የኦሮሞ ፐርሰናሊቲ የኦሮሞ ማንነት? በዚህ ሀገር ታሪክ ላይ ከየዋህነቱ ብዛት አረማሙ ራሱ የሚበላው ስንት የሚጠላው እንኳን እየጋጠው የሚኖርበት ምስኪን የዋህ ህዝብ፣ ልበሰፊ ህዝብ፣ አስተዋይ ግን ልበሰፊ ህዝብ ነው። ይሄ ኢትዮጵያ ታሪክ ውስጥ የተመዘገበ የሚታወቅ እያንዳንዱ የብሔረሰብ የሚያውቀው ነገር ነው። ዛሬ መጥተህ አዲስ ስም ስለለጠፍክበት ብሔረሰቦች ድንገት ተነስተው አዲስ ኦሮሞ ያውቃሉ የሚባል ነገር የለም። ግን ደግሞ እንደዛ ስለሆነ ንቀን የምናልፈውም አይደለም። እያቀናን እያንዳንዷን ብልግና እያረምን ነው የምንሄደው። ቢኮዝ እንደ ህዝብን መናገር አይቻልም። አባውን ከሆነ ወቦን ከሆነ ካፋው ከሆነ ፒፒ ከሆነ መንግስት ከሆነ ዳይ ራሱ ይመልስልሃል። ካድሬ ያለው ኦሮሞ ካድሬ የለው። ኦሮሞ ህዝብ ነው ያለው። እኔ ነኝ የወቦ ደጋፊ ነው፣ የአባው ደጋፊ፣ የካፋው ደጋፊ፣ የፒፒ ደጋፊ ሁላችንን። ካድሬ የለውም። ኦሮሞ ካድሬ ስለማይቀጥር ህዝቡን ነው የምትነካው። ህዝቡ ነው የሚነሳብህ። የህዝቡ ድምጽ ነው እየሰማ ያለው። እና ይሄንን እያወቅን እንቀጥል ለማለት ነው። ይሄ በጩኸት በስድብ ምንደሳ በእንካ ሰላምታው ብዙ አትጠመዱ። ፉሪ የሚባለውን ሰውዬ ስታገኙት ደግሞ ወጥቶ ይናዘዝ። የተረፈውን ነገር እንግዲህ ይዘር ይፍታው። ነፍስ ይማር።